በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። አሜን አሜን። አምላካችን ሁሉ እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። እንደ ኃጢአታችንና እንደ በደላችን ሳይመለከት አምላካችን ሁሉ እግዚአብሔር በመካከላችን ተገኝቶ ቅዱስ ቃሉ እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። ባለፈው ጊዜ እንደ እግዚአብሔር መልካም ፈቃድ ስንማማር የቆየንባቸው አንዳንድ ሐሳቦች ነበሩ። የቀኖናን ጉዳይ በተለይ ደግሞ አንስተን ተነጋግረን ነበረ። በእነዚህ በቀኖና ጉዳዮች ላይ የሚነሱ ጥያቄዎችን እንደ እግዚአብሔር መልካም ፈቃድ ለመነጋገር ሞክረን ነበረ። ያው ለመከለሻ ጊዜ ስለማይኖር ቪዲዮ እንትኑም የተቀረጸም ስለሚኖር እናንተም ከዛ ላይ ትማራላችሁ በሚል እሳቤ ቀጥታ ወደፊት ያለውን ትምህርት እንድንማር የግድ ይሆናል ማለት ነው። ሌላው እዚህ ላይ የምናነሳው ነጥብ መጽሐፍ ቅዱስን ለመረዳት የሚጠቅሙ ሐሳቦች በሚለው ጉዳይ ላይ እንደ እግዚአብሔር መልካም ፈቃድ እንማራለን። እንግዲህ የመጽሐፍ ቅዱስን የማጥናት መንገዶች አሉ፣ ዘዴዎች አሉ። የተወሰኑትን እንደ እግዚአብሔር መልካም ፈቃድ ለማየት እንሞክራለን። የመጀመሪያው ግን ለመረዳት ከሚጠቅሙ ሐሳቦች ውስጥ የመጀመሪያው መማርና መጠየቅ ነው። መጽሐፍ ቅዱስን ለመረዳት የሚጠቅመው ሐሳብ አንዱ መማርና መጠየቅ ነው። ልክ ለምሳሌ አንድን ፊደል ተምረን ከዛ በኋላ ፊደሉን አውቀን እንደምናነበው መጽሐፍ ቅዱስንም አስቀድሞ መማር የግድ ነው። ከሱ አንፃር የሚኖሩ ነገሮችን እንደ እግዚአብሔር መልካም ፈቃድ ማስተዋል ያስፈልጋል። ሳንማር ለምሳሌ ኢትዮጵያዊው ጀንደረባ የሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ መጥቶ በመንፈስ ተመርቶ ሂድ ኢትዮጵያዊን ጀንደረባ ታገኘዋለህ አጥምቀው ተብሎ ተነግሮት መጥቶ አጠመቀው። መጀመሪያ ከማጥመቁ በፊት ግን የተከናወኑ ነገሮች አሉ። በሰረገላው ላይ ቁጭ ብሎ የኢሳይያስን መጽሐፍ እያነበበ ይሄድ ነበር። አንድ ሰው የማያውቀውን ቋንቋ ሊያነብ አይችልም። የሚያውቀውን ቋንቋ ነው የሚያነበው። ስለዚህ ይህ ሰው ይዞት የነበረው ቋንቋ ያነበው የነበረው መጽሐፍ በግዕዙ የተጻፉትን መጽሐፍት እንደሆኑ መረዳት እንችላለን። ከዛ በኋላ እያነበበው ቆይቶ የምታነባውን ታስተውለዋለህ ሆይ ሲለው አይ የሚተረጉምልኝ ሳይኖር እንዴት አድርጌ አስተውላለሁ ብሎ መልስ ስለሰጠው ፊልጶስም ስለ ክርስቶስ እንደሚናገር ነገረው። ትንቢተ ኢሳይያስ ላይ የተጠቀሰውን ጥቅስ አንስቶ ስለ ክርስቶስ የሚናገር ትንቢት መሆኑን ኢሳይያስ 61 ላይ ያለውን ጥቅስ ያነበበው መሆኑን ገልጾ ስለ ክርስቶስ እንደሚናገር ነገረው ይላል። አሁን አስተማረው። ግን በመንገድ ሲሄዱ ፊልጶስ ኢትዮጵያዊ ጀንደረባ ምን አለ? እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው ይላል። አሁን እዚህ ላይ ማስተዋል ያለብን ነገር አለ። ስለ ጥምቀት አላስተማረውም። አስተማረው ሲል አናይም እዛ ላይ። ግን አስተማረው ሲባል ወንጌልን አስተማረው፣ ነገረው፣ አሰበከለት ሲባል በውስጡ በርካታ ትምህርቶችን ነግረውት ሊሆን እንደሚችል ማወቅ አለብን። አሁን ቅዱስ ጴጥሮስ ወጥቶ ለተሰበሰቡት ሕዝብ ሁሉ ሰበከላቸው ነው የሚለው መጽሐፍ ቅዱስ። ምን ብሎ ነው የሰበከው የሚለው አልተጻፈም። ግን አሁን እዚህም ላይ አሁን ኢትዮጵያዊ ጀንደረባ
ሰበከለት ነገረው ከነገረው በኋላ ተረድቻለሁ አለ ግን በመንገድ ሲሄዱ ውሃ አየ እኖ ውሃ እንዳልጠመቅ የሚከለክለኝ ታዲያ ምንድነው አለው ይላል ምንም እንኳን ስለ ጥምቀት አስተማረው ባይልም ሰበከለት ስለሚል በውስጡ ስለ ጥምቀት ነግሮት ነበር ማለት ነው ያንን እንረዳለን ስለ ጥምቀት አስተምሮት እንደነበረ ለዚህ ኢትዮጵያዊ ጀንደረባ ወዲያውኑ አመነ በጌታችን በኢየሱስ ክርስቶስም ብታምን የእግዚአብሔር ልጅ እንደሆነ ብታምን መጠመቅ ትችላለህ አለው አጠመቀው ተርጉሙም አስረዳው ስለዚህ ትርጉሙን መማር መጠየቅ ያስፈልጋል ማለት ነው መጽሐፍ ቅዱስን ለመረዳት አንዱ ሌላው አሁንም ቢሆን በእኛም ህይወት ውስጥ ለመረዳት መማር መጠየቅ ያስፈልጋል ሁለተኛው ነጥብ ደግሞ ማንበብ ነው ማንበብ ይፈልጋል ብዙ ጊዜ ታሪኮችን ሲተረኩ እንሰማለን እንጂ ታሪኮችን ብዙ ጊዜ የማንበብ ችግር ይታያል ወይም ደግሞ ያሉትን ነገሮች እቤት ገብቶ ለማንበብ የተወሰኑ ከጊዜ ማጣትም ከተለያየ ነገሮችም ችግር ሊከሰት ይችላል ማለት ሁኔታዎች ላይ መቻቹ ይችላሉ ግን በተቻለ መጠን እቤት ገብቶ ማንበብ መቻልን ያስፈልጋል ይሄ ደግሞ ምን ይጠቅመናል በቃላችን የምናስታውሳቸው ነገሮች እንዲኖሩ ያደርገናል ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት በገዳመ ቆሮንቶስ ገብቶ ጾምን ጾሞ ከወጣ በኋላ ጠላት ዲያብሎስ ሊፈትነው መጣ እውነት አንተ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርግና አንተም ብላ እኔም ልብላ አለው ይህን ጊዜ ጌታችን ኢየሱስ ክርስቶስ ምን አለው ሰው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ዳግመኛም በቤተ መቅደስ ተራራ ላይ በቤተ መቅደስ አናት ላይ ሆኖ ራስን ከዚህ ላይ ብትወረውር መላእክቱን ስለ አንተ ያዛቸዋል ተብሎ ተጽፏል እስኪ ራስህን ወርውርና መላእክቱን ስለ አንተ ሲያዛቸው ልይ አለው እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል አለው አሁንም ሶስተኛ ጊዜ ከተራራው ላይ ሆኖ ዓለምን በዛች ከተማ ያለውን በሙሉ አሳይቶት ዓለም ሁሉ የኔ ነው ወድቀ ብትሰግድልኝ ይህንን ሁሉ ላንተ አስገዛልሃለሁ አለው ወጊድ አንተ ሰይጣን ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል አለው አሁን እዚህ ጋር ነጥብ እንድናሰምርበት የሚፈልገው ነጥብ ምንድነው እንዲህ ተብሎ ተጽፏል የሚል ቃል ነው የሚመልሰው ጌታችን ኢየሱስ ክርስቶስ እኛ አሁን በእለት ከእለት በመንኖረው ኑሮ ውስጥ ፈተና ሲገጥመን ችግር ሲያጋጥመን እንዲህ ተብሎ ተጽፏል የምንለው ጥቅስ በጭንቅላታችን አለ ወይ እንዲህ ተብሎ ተጽፏል የምንለው የስርቆት ፈተና ሲያጋጥመን አትስረቅ የሚለው ወይም በመስረቅ ውስጥ የተከሰቱ ታሪኮች ትዝ ይሉናል አታመንዝር የሚለው ነገር ትዝ ይለናል በባልንጀራችን ላይ ክፉ የሚል መጥፎ ሐሳቦች ሲመጡ ባልንጀራ እንደራስ አድርግ ውደድ የሚለው ነገር ቶሎ ወደ ጭንቅላታችን የሚመጣው ነገር ምንድነው ስለዚህ አሁን እነዚህ ነገሮች የሚያሳየን ነገር ምንድነው በማንበብ እንዲህ ተብሎ ተጽፏል የሚል ነገር ጭንቅላታችን ላይ ሊኖር ይገባል ማለት ነው እግዚአብሔርን መፍራት ይማር ዘንድ የዚህን ሕግ ቃል ሁሉ ይህችንም ሥርዓት ጠብቆ ያድግ ዘንድ መጽሐፉ ከርሱ ጋር ይኑር እድሜውን ሁሉ ያንብበው ይላል ኦሪት ዘዳግም ምዕራፍ 17 ቁጥር 19 እስከ 21 ላይ እድሜውን ሁሉ ያንብበው ነው የሚለው ስለዚህ ማንበብ ያስፈልጋል ማለት ነው ሌላው ሶስተኛው ማጥናት ነው አሁን በምሳሌዎች ደግሞ ያደረግን ማጥናትን እንዴት እንደሚሆን በምሳሌዎች ያደረግን እንማማራለን ዛሬ እንደ እግዚአብሔር መልካም ፈቃድ ትንሽ መጽሐፍ ቅዱስ ይዛችሁ ብትከታተሉኝ ኖሮ ደስ የሚለኝ ነገር ነበር ካልሆነ እኔ ያነበብኩላችሁ እንዴት እንደምናጠና በቤተሰብ ውስጥ ደግሞ እንዴት አይነት ጥናት ልናደርግ እንደምንችል በግል ህይወታችን ከጓደኞቻችን ጋር አብረን በመናሳልፈው ሂደት ውስጥ እንዴት አድርገን ማጥናት እንደምንችል አንድ ነጥቦችን ማንሳታችን አይቀርም ዛሬ በእነዚህ ዙሪያ ላይ ሰፋ ያለ ጉዳዮችን ልናይ እንችላለን
ማጥናት የሚለው በኋላ ዝርዝሩን እናያለን። ግን መጽሐፍ ቅዱስን ማጥናት ማለት እንደ አንድ የታሪክ ጽሑፍ ወይም እንደ ሳይንስ ጽሑፍ ይሄ ትክክል ነው ይሄ ትክክል አይደለም ብለን ልንፈርጅ አይደለም ምናጠናው ልንማር ነው። መጽሐፍ ቅዱስ ማጥናት ስንል በእኛ ቤተክርስቲያን መጽሐፍ ቅዱስ መማር ማለት ነው። ይዘቱን መማር ውስጡን ማወቅ መረዳት ማለት ነው እንጂ እዚህ አካባቢ ቦታ ላይ ተሳስቷል። አንዳንዶቹ በክርስትና ስም የተቋቋሙ ሰዎች እዚህ ቦታ ላይ ስተት ፈጥሯል እዚህ ጋር በራሱ እንትን ያደርጋል እያሉ እንደሚሉት አይደለም። እኛ ምናጠናው ወይ እንትን ምንለው መማር ነው። በዚህ ጥናት ውስጥ መቼቱን ማወቅ ያስፈልጋል። መጽሐፍ ቅዱስ መቼ ተጻፈ፣ የት ተጻፈ፣ ለማን ተጻፈ፣ ለምን ተጻፈ፣ በምን ቋንቋ ተጻፈ፣ እንዲህ አይነት ነገሮችን አብሮ ማወቁ የበለጠ በውስጡ ያለው እንድንረዳ ያስችለናል። በመጽሐፍ ቅዱስ ውስጥ የተጠቀሱ ታሪኮችን በማንበብ በቅደም ተከተላቸው በማስቀመጥ የምናጠናበት ዘዴ አለ። በቅደም ተከተላቸው በማስቀመጥ ለምሳሌ የመጀመሪያዎቹ ፍጥረታት ስነ ፍጥረት አለ። ከዛ አዳምና ሔዋን አሉ፣ አቤልና ቃየል አለ፣ ትውልዳቸው አለ፣ ኖህ አለ፣ በኖህ ዘመን የመጣው የጥፋት ውሃ አለ፣ ከዛ የሰናኦር ግንብ አለ፣ ከዚያ በኋላ የና አብርሃም ታሪክ ይቀጥላል፣ ከዚያ የይስሐቅ፣ ከዚያ የያዕቆብ፣ ከዚያ በኋላ የዮሴፍ ወደ እስራኤል ወደ ግብጽ የመግባታቸው ነገር፣ ከዚያ የዮሴፍ ታሪክ፣ ከዚያ በኋላ የሙሴ ታሪክ፣ ከዚያ የኢያሱ ታሪክ፣ ከኢያሱ ቀጥሎ የመሳፍንቱ ታሪክ፣ በመሳፍንቱ ታሪክ ውስጥ ደግሞ አብሮ የነሩት ታሪክ፣ ከዛ የነ ሳሙኤል፣ ከሳሙኤል በኋላ የኤሊ ነው እንጂ የኤሊ ከኤሊ በኋላ የሳሙኤል ታሪክ ይቀጥላል። ከሳሙኤል ታሪክ በኋላ የእስራኤል ነገስታት ታሪክ ይቀጥላል። የዩናይትድ ኪንግደም የሚባለው የሳኦል የዳዊት ከዚያ የሶሎሞን 40 ዓመት የገዙበት የ120 ዓመቱ ዩናይትድ ኪንግደም ኦፍ እስራኤል ይባላል በመጽሐፍ ቅዱስ ውስጥ በጋራ ሆነው በአንድ ንጉስ የተዳደሩበት። ከዚያ በኋላ የእስራኤል መንግስት በልጁ በሰሎሞን ጊዜ ለሁለት መከፈሉ የይሁዳ መንግስትና የእስራኤል መንግስት ተብለው ለሁለት ተከፍለዋል። በይሁዳ በኩል የቆዩት ቆይታ አለ፣ ከዛ የተነሱ ነቢያት አሉ። ከዛ በኋላ የነ ጦቢት የነ ዮዲት የነሱን ታሪክ በውስጡ የነ ዳንኤልን የነ ሕዝቅኤልን የነ ኤርሚያስን ከዚያ ወደ መጨረሻው እነ መቃብያንንና የነ ሲራክን ጽሁፎችን አይቶን ወደ አዲስ ኪዳን ይመጣል። ልክ አሁን ይሄ እንደ ባቡር ፉርጎ ነው። የባቡር ፉርጎ የመጀመሪያው ባቡር ከኋለኛው መጨረሻ ካለው ባቡር ጋር በመካከል ባሉት ስለተያያዘ የመጀመሪያው ባቡር በሚሄድበት ተከትሎ ነው ሁሉም ባቡሮች የሚሄዱት። መጽሐፍ ቅዱስም ላይ እንዲህ ነው። ከመጀመሪያው ጀምሮ እየተረዳኑ ስንመጣ ነገሮች ሁሉ እየተሰናሰሉ አብረው ይሄዳሉ። ስለዚህ የዚህ አይነት መንገድ የማጥናት ሁኔታዎች አሉ። ይሄንን ዝርዝር ወደ ውስጥ ገብቻ አላብራራውም። ወደ መጨረሻም ላይ ምን ተነተነው ስለሚሆን ማለት ነው። ሌላው መጸለይ ያስፈልጋል። ጸሎትንም አብረን በዚሁ ላይ ተንተና አድርገን በኋላ እናያለን። ቅዱስ ጳውሎስም የእግዚአብሔርን የቃሉን ደጅ ይከፍትልኝ ዘንድ ስለኛ ደግሞ ጸልዩ ይላል። ከፍቶልን እናስተምር ዘንድ ቆላሴስ ምዕራፍ 4 ቁጥር 3 ላይ በቃ ገልጦልን ይበልጥ ማስተማር እንድንችል ስለኛ ጸልዩ ነው የሚለው ቅዱስ ጳውሎስ። ስለዚህ መጸለይ ያስፈልጋል። ሌላው መተግበር ነው። መተግበር ያስፈልጋል። ተግባር ላይ ለማዋል ጥረት ማድረግ ያስፈልጋል። ቃሉን ማንበብ መስማት ብቻ ሳይሆን ምን ተገብር መሆን ያስፈልገናል። ያዕቆብ መልእክት ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ነፃ የሚያወጣውን ፍጹሙንም ሕግ ተመልከቱ፣ የሚጸናበት ስራውንም የሚሰራ እንጂ ሰምቶ የሚረሳ ያልሆነውን በስራው የተባረከ ይሆናል ይላል። ስለዚህ በተግባር ምናውለው ቃሉን የምታደርጉ ሁኑ እንጂ ራሳችሁን እየሰማችሁ የምታስቱ እንዳትሆኑ ብሎ ቅዱስ ያዕቆብ እንደመከረን ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ቅዱስ ጳውሎስ
የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ስለዚህ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ቤተክርስቲያን የሚጻፉ አዋልድ መጽሐፍት፣ መጽሐፍ ቅዱስ ሁሉም የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለተግሳጽ፣ ለምክር፣ ልብን ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ይላል። ስለዚህ ለነዚህ ለመተግበር ስለሚጠቅም የተጻፈው ሁሉ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ይላል ቅዱስ ጳውሎስ ሮሜ ምዕራፍ 15 ቁጥር 4 ላይ በመጽናትና መጽሐፍት በሚሰጡ መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ይላል። ስለዚህ የተጻፈው ሁሉ ለትምህርታችን ነው የተጻፈው። የማቴዎስ ወንጌል ይላል በአለት ላይ የተሰራ ቤት ንፋስ ቢነፍስ ጎርፍ ቢጎርፍ ዝናብ ቢዘንብ በአለት ላይ ነውና የተሰራው ጸንቶ ይቆማል። በተለያየ መከራ በህይወቱ ከበላዩ መከራ ቢመጣበት፣ በጓደኞቹ መከራ ቢመጣበት፣ በቤተሰቦቹ መከራ ቢመጣበት፣ በኑሮ በማንኛውም ነገር መከራ ቢመጣበት በአለት ላይ በጽኑ እምነት ላይ የተመሰረተ ሰው አይወድቅም። ግን ንፋስ ሲነፍስ ጎርፍ ሲጎርፍ ዝናብ ሲዘንብ በአሸዋ ላይ የተሰራ ቤት ቶሎ ይፈርሳል እና የሚጠራጠር ሰው ቃሉን በአግባቡ በልቡ ያልያዘ ሰው እንደዚያ ይሆናልና ነው። አሁን መጽሐፍ ቅዱስ ቢኖራችሁ እጃችሁ ላይ ያለ በጣም ዮናታን ባለፈው የላክልኝ መጽሐፍ ቅዱስ ነበረ። አንዳንድ ወንድሞች ጠይቄ ነበር፣ በጣም ጥሩ ነው ይጠቀሙበት ብለውኝ ነበረ። እኔ መልሱን ሳልሰጥ ቀረው። ሼር አርጋቸውና ያንን ለኔ ያሳየኸኝን የላክልኝ መጽሐፍ ቅዱስን እንዲጠቀሙት በዚሁ ግረ መንገዴን እነግርሃል ለማስታወስ ነው። እሺ መምህራችን፣ አሁንም ቢሆን ግን አንዳንድ ወንድሞችና እህቶች መጽሐፍ ቅዱስ ይዘው ስለሚማሩ እየጠየቁ እንትን ማለት እንችላለን። እንደዛ ይሄ ለማንገር ያክል። አዎ መልካም። አሁን የተወሰኑ የማጥናት መንገዶችን ነው የምናየው። የመጀመሪያው ርዕስ በማውጣትና አርዕስት በመስጠት ወይም ደግሞ ቃላቶችን በአራትና በአምስት ቃላት አንብበን ካነበብን በኋላ በአራትና በአምስት ቃላት በአራትና በአምስት ቃላት ልብ በሉ ሐሳብ ሰተን የምናነብበት መንገድ አለ። ወይም በውስጡ ከተጻፉት ውስጥ የተወሰነ የሆነውን ከውስጡ ዋና ርዕስ ሊሆን ይችላል ብለን የምናስባቸው ነገሮች በማውጣት የምናነብበት የማንበብ ዘዴ አለ። ለምሳሌ አንድ ምሳሌ እንውሰድ። በእያንዳንዱ ምሳሌ እየጠቀስኩ ስለሚሄድ ጥቅሱን እያያዛችሁ ማንበብ እንችላለን። አሁን ለምሳሌ የዮሐንስ ወንጌል ምዕራፍ 1ን እናውጣ። የዮሐንስ ወንጌል ምዕራፍ 1ን ስናወጣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር እያለ ወደ ታች እስከ መጨረሻው ድረስ ይወርዳል። አሁን እኛ በመናነብበት ጊዜ በውስጡ ማጥናት ስንፈልግ በመናነብበት ጊዜ ለምሳሌ ከቁጥር 1 አንስቶ እስከ ቁጥር 14 ድረስ ያለው አንድ ሐሳብ ነው ያዙት ብለን እንይዛለን። አንብበን ስንጨርስ ነው ግን አንብበነው ይሄ አሁን በዋናነት ስለምንድን ነው የሚያወራው ብለን የንባባዊ ዕውቀት ነው የምነግራችሁ። ትርጓሜውን አላልንም። አሁን የሚቀድመው ንባባዊ ዕውቀት ነው። ንባባዊውን ዕውቀት እንይዝና ከዛ ከዶግማው ሳንፋለስ ትርጉሙን እንረዳለን። ስለዚህ ለምሳሌ የዮሐንስ ወንጌል ምዕራፍ 1 ስንት ቁጥር አለው? 52 ቁጥሮች አሉት የዮሐንስ ወንጌል ምዕራፍ 1። አሁን ይሄን 52 ቁጥሮቹን የመጀመሪያዎቹ 14 ምዕራፍ ስለምን ያወራሉ ብንል ብርሃን ወደ ዓለም ይመጣ ነበር የሚል ማለት ክርስቶስ ወደ ዓለም መጣ የሚል ሐሳብ ነው
ቃል ሥጋ ሆነ ቃል ማን እንደሆነ ከላይ ይነግረን ስለነበረ ስለ ብርሃን ሊመሰክር መጣ እንጂ ዮሐንስ እርሱ ራሱ ብርሃን አልነበረም ስለሚል ቃል ሥጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ስለሚል ወደ ወገኖቹ መጣ ወገኖቹ ግን አልተቀበሉትም እያለ በዚች 14 ቁጥሮች ውስጥ ስለሚናገር ጠቅለል አድርገን ስናየው ይሄ ቁጥር የሚያነሳው ክርስቶስ ወደ ዓለም መምጣቱን እውነተኛው የዓለም ብርሃን ወደዚህ መምጣቱን በአራት ቃላቶች ግለጸው ይባል ክርስቶስ ወደ ዓለም መጣ የሚል ሐሳብ ነው ያለው ክርስቶስ ወደ ዓለም የመምጣት ነገር የሚነግረን ነው እንላለን ወይም ብርሃን ወደ ዓለም ይመጣ ነበር የሚለውን ቃል ይዘን ከመካከሉ ካለው አንድ ጥቅስ ወስደን ይሄንን እዚህ ጋር የተነገረው ስለዚህ ሐሳብ ያወራል ልንል እንችላለን ከቁጥር 15 ጀምሮ እስከ ቁጥር 34 ድረስ ደግሞ አሁን ኦሬዲ የተነበበ ነገር ስለሆነ ነው ምንነግር ከቁጥር 15 እስከ ቁጥር 34 ድረስ ይሄንን ነው እኔ ንባባዊ በንባባዊ መልእክቱ የተረዳሁት ይሄንን ነው ብለን ማስቀመጥ እንችላለን ዶግም እንትኑን አላልኳችሁ ትርጓሜውን አላልኩ እያንዳንዱ ነገር ትርጉም ይፈልጋል ከዶግማ ጋር እያያያዝን መፍታት ያለብን ነገሮች ሊኖር ይገባል እኛ አሁን ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣች ቤተክርስቲያን አይደለችም ቤተክርስቲያን ስለዚህ እግዚአብሔር ያለ መሪ ያልተዋት መንፈስ ቅዱስ በቤተክርስቲያን እስከ መጨረሻው ያለባት ቤተክርስቲያን ስለሆነች የኛና የአባቶቻችን ትርጉም አንድ ወጥ መሆን ስላለበት የምናምነው አንድ አይነት እምነት ስለሆነ ያንን ጠብቀን ነው ምን ሄደው ባለፈውም የተወሰነ ፍንጭ እንደተነጋገርነው አሁን ንባባዊ ዕውቀት ላይ ነው ያነሳን ያለነው ስለዚህ በቁጥር 15 እስከ 34 ድረስ ብትመጡ ዮሐንስ ለክርስቶስ መመስከሩ አው መስክሯል እኔ ክርስቶስ አይደለሁም ይያለ አንተ ማን ነህ ሲሉት እኔ ክርስቶስ አይደለሁም ይያለ ሲናገር እንደነበረ እርሱ ከኔ በፊት ነበረ ከኔ በኋላ የሚሆን ነው እኔ ዝቅ እሱ ከፍ ሊል የሚገባው እሱ ነው እነሆ የነገርኳችሁ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይያለ ስለ ክርስቶስ መመስከሩ ሲጠየቅም እኔ ክርስቶስ አይደለሁም ይያለ መመስከሩ እነዚህ ሁሉ ዮሐንስ ስለ ክርስቶስ የመሰከረው ነው ብለን እንይዛለን በረጅም አረፍተ ነገር መግለጽ ላይ ተጠበቅብን ይችላል አያችሁ አሁን እርስ በርሳችን በሚኖረን ትስስር ውስጥ ጓደኛ ማቾች አብረን ቁጭ ብለን ቤት ውስጥ ምናነብ ከሆነ ከወንድማችን ጋር ከእህታችን ጋር ከእናት ከቤተሰባችን ጋር ምናነብ ከሆነ ከዚህ እስከዛ ድረስ የተረዳነውን አረፍተ ነገሩን ልናወጣ እንችላለን በግላችንም እንዲህ አድርገን ልናነበው እንችላለን ከቁጥር 35 እስከ 51 እስከ 52 ድረስ ያለው ደግሞ ምንድነው ዮሐንስ ሰዎችን ኑና ተመልከቱ እያለ የጠራው ጥሪ ነው ተመልከቱ ከሰማይ የወረደ እሱ ነው እያለ የመሰከረውና ፊልጶስ ወንድሙ ናትናኤልን ናና እያለ የጠራው ጥሪ አለ ስለዚህ ባጭሩ ይሄንን ይመስላል ብለን ልናደርገው እንችላለን ይሄንን ካልን በኋላ ሌላ ምን ልናስቀምጥ እንችላለን አጠቃላይ ምዕራፍ 1ን ደግሞ ጠቅላላውን ዘፍጥረት የዮሐንስ ወንጌል ምዕራፍ 1 ጠቅላላውን ምን ልንለው እንችላለን የክርስቶስ ወደ ዓለም መምጣት እና ዮሐንስ መመስከር ብለን አጭር የሆነ አርእስት ልንሰጣው እንችላለን ማለት ነው ይሄንኑ ደግሞ በሌላ መንገድ ማየት እንችላለን ከቁጥር 1 እስከ ቁጥር 14 ላይ ያለ ቅድም ላወጣነው ርዕስ ከመጽሐፍ ቅዱስ ከራሱ ከውስጡ ገላጭ የሆነ ሐሳብ ልንወስድ እንችላለን ለምሳሌ ብርሃን በጨለማ ይበራል ጨለማም አላሸነፈውም የሚል አርእስት ልንሰጠው እንችላለን ከቁጥር 1 እስከ ቁጥር 14 ድረስ እላዩ ላይ ስለሚል ማለት ነው እላዩ ላይ ከሚለው ጥቅስ ውስጥ ቁጥር 5 ላይ ያለችውን በመውሰድ ልንሰጠው እንችላለን ብርሃን በጨለማ ይበራል ጨለማም አላሸነፈውም የሚል ርዕስ ኃይለ ቃሉ ይሄ ነው ብለን ብርሃን የተባለ ክርስቶስ ነው ለዓለም ብርሃን የሆነ ከቁጥር 15 እስከ 34 ላይ ደግሞ ባለው ላይ ቁጥር 29 ላይ ያለውን ወስደን እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ስለሱ ነው የሚያወራው ልንል እንችላለን ከቁጥር 35 እስከ 51 ድረስ ያለው ምን ትፈልጋላችሁ የሚል ቃል ወይም እርሱም ረቢ ወዴት ትኖራለህ የሚል ቃል ከነሱ ከቁጥር 38 ላይ ወስደን
ያንን ሐሳብ ልንሰጥ እንችላለን ስለዚህ የመጀመሪያው ላነበብናቸው ምንባባት አንብበን አርእስት መስጠት ነው አንብበን አርእስት መስጠት ነው አንድ ምሳሌ ልጨምርላችሁ በዚህ ጉዳይ ላይ በሁለተኛ ነገሥት ምዕራፍ 4 ላይ ያለ የነብዩ የኤልሳ ተአምር አለ ያ የኤልሳ ተአምር ሴትየዋ ከቤቷ ዘይት እንደማያልቅ ኤልሳ የነገራት ነው አሁን ልክ ይሄንን ከቁጥር 1 እስከ ቁጥር 7 ድረስ ያለውን ልክ ሁለተኛ ነገሥት ምዕራፍ 4 ነው ሙሉን የምናነበው ስለዚህ ኤልሳ በሷ ቤት ላይ ሆኖ ትንሹን ዘይት በተአምር እንዳበረከተላት ከቁጥር 1 እስከ 7 ላይ ልናገኝ እንችላለን ከቁጥር 8 እስከ 37 ባለው ላይ ደግሞ የዚህ የሱናማዊቷ ሴት ልጅ ሞቶባት ኤልሳ በተአምር አስነስቶላታል ስለዚህ የሱናማዊቷን ሴት ልጅ የኤልሳ ማስነሳት ሊሆን ይችላል ከቁጥር 38 እስከ 44 ላይ ደግሞ ያለው ምግቡን የመባረኩ ነገር ኤልሳ ምግቡን ባርኮ የሰጠበት አለ ለብዙ ሰው እንዲሆን አድርጎ የባረከበት አለ ያንን ልንወስድ እንችላለን ስለዚህ ልክ እንደዛው ሁሉ ኃይለ ቃላቶችንም ከመካከል የሚኖሩ አንድ ኃይለ ቃላቶችን ልንወስድ እንችላለን ለምሳሌ ከቁጥር 1 እስከ 7 ባለው ላይ ገብተሽ ካንቺና ከልጅሽ ጋር በኋላ በሩን ዝጊ ይላታል በሩን ዝጊ ዘይቱንም የገለበጥሽ ይው ነው ከማድጋሽ ዘይቱ አያልቅም ሲላት ነበር ስለዚህ ገብተሽ ካንቺና ከልጆችሽ ጋር በኋላ በሩን ዘግተሽ ግቢ ቤት ውስጥ ያላት ቃል ከዛ ከቁጥር 4 ላይ ልንወስድ እንችላለን ልክ እንደዚሁ ለሌሎቹም አርእስት ያወጣን መስጠት ከየመካከሉ አንዳንድ ጥቅሶችን እየወሰድን አርእስት እየሰጠን ስንሄድ እዛ መጽሐፉ ላይ የማንበብ ዝም ብሎ አንብቦ የማለፍ ሳይሆን አንብበን እንድንረሳው የመሆን ሳይሆን ረጋ ብለን ያነበብነውን እንድናስታውስ በአጭር ቃል ስንገልጸው ከመካከሉ ኃይለ ቃል ስንመርጥ ምን ስንል በቀላሉ እንዳንረሳው ሆነን ልናነበው እንችላለን የሚለውን ሐሳብ እንድንይዝ ነው ይሄኛው ሐሳብ ግልጽ ይሆንላችሁ ይመስለኛል እንግዲህ እንዴት እንደማስረዳ ብቻ ግልጽ ነው ብዬ ላስብ ግልጽ ያልሆነለት ካለ እጁን ቢያወጣ ችግር የለም አቁሜ እንደዚህ አይነት አጠናኖች ልንቀጥል ነው የተወሰኑ ምሳሌዎች ልሰጣችሁ ነው እንደዚህ አይነት አጠናኖች ይሄ የመጀመሪያው ነው ርዕስ በማውጣት ከዛ ጥቅሶችን በማውጣት ርዕስና ጥቅሶች በማውጣት ርዕስ ለብዙ ምንባባት ለምሳሌ ለ3 ለ4 ለ5 አንቀጾች አንድ ርዕስ መስጠት ከእንደገና ደግሞ ለከፋፈልናቸው ቁጥሮች ከመካከላቸው ያንን ሐሳብ ሊገልጽ የሚችል ኃይለ ቃል መርጦ ለዛ ርዕስ ለዛ ኃይለ ቃል አንድ ጥቅስ ማምጣት ስለዚህ ርዕስና ጥቅስ በማውጣት የሚደረገው የማንበብ መንገድ ነው ማለት ነው አንዱ ንባባዊ ዕውቀት የመረዳት እንግዲህ ከተረዳችሁኝ ብዬ አስባለሁ ሌላው ወደ ሁለተኛው እንትን ስናልፍ ሁለተኛው ላይ ለምን ብሎ የመጠየቅ ለምንድን እያሉ ብሎ በመጠየቅ የሚደረግ የንባባዊ ዕውቀት ነው ይሄ ምንድነው በጉዳዩ ላይ የበለጠ ጥናት እንድናደርግ ትኩረት እንድናደርግ እንዲያደርገን ነው ለምን ብለን የምንጠይቀው ግን ይሄ ለምን የምንለው ጥያቄ ትርጓሜውን እንዲነግረን አይደለም ትርጓሜውን በኋላ አውጥተን ልናየው እንችላለን ትርጓሜውን ለማግኘት ሳይሆን ንባቡን ራሱን ለማስታወስ እንድንችል ነው ይቅርታ አንዴ ንባቡን ለማስታወስ እንድንችል ነው ክስተቶቹን እንድናስታውስ ይረዳናል አሁን ይሄንን አንድ ጥቅስ አውጥተን እንግዲህ ጊዜያችንን ቢወስድ ቢመስለንም ግን ያለማምደናልና በደንብ
ረጋ ብለን ማየት ስለሚገባን ለሚቀጥለውን በደንብ ትምህርት ስለምትወስዱበት በተለይ ይሄ እነዚህ ዘዴዎች በግብጽ ቤተክርስቲያን ላይ በጣም ተግባራዊ የሚሆኑ ዘዴዎች ናቸው በግብጽ ኦርቶዶክሳዊት ቤተክርስቲያን ላይ እና እዛ ጋር ያሉትን እንድናየው ነው የቱ ጋር እንሄዳለን ሁለት አንደኛ ምን መጽሐፈ ኢያሱ ምዕራፍ 2 መጽሐፈ ኢያሱ ምዕራፍ 2 ትንሽ ጊዜ ልስጣችሁ አውጡ መጽሐፈ ኢያሱ ምዕራፍ 2 ፈጣን አንባቢ ያለ ከናንተ መካከል እንደው ሳነብ ትንሽ ፈጠን እላለሁ የሚል ብታነቡልኝ ፈጠን ያለ አንባቢ አይዟችሁ ችግር የለውም ብያችሁ የለኔ እኔ ላንበበው እሺ እናንተ ትንሽ አይ መምህር ማገዝ ይችላል ሌላ የሚያግዘው ከሌለ መቼስ ችግር የለውም ፈጠን ብለህ አንብብልን ዮናታን እሺ መጽሐፈ ኢያሱ ምዕራፍ 2 ቁጥር ስንት ምዕራፍ 2 መግቢያው ነው ቁጥር 1 ጀምሮ ነው የምታነበው እሺ ሙሉ ነው የምታነበው እሺ ይቅርታ አሁን ምንድነው መሰላችሁ ወንድሞቼና እህቶቼ አንድ ያዳምጡኝ ምንድነው መሰላችሁ የምንጠይቀው ጥያቄዎች አሉ የምንጠይቀው ጥያቄ አለ ራሳችንን ነው የምናሳትፈው ምንባቡ ላይ የተጻፈ አይደለም የራሳችንን ለምን ብለን እየጠየቅን ግን ምንድን ሊሆን ይችላል ምክንያቱ ብለን የምንሰጠው ነው ያ የምንሰጠው ምክንያት ትክክለኛ ነገር ነው ማለት አይደለም እኛ ከተረዳነው አንፃር ለምን እያልን የምንጠይቀው ጥያቄ ነው አንዴ ፈጥነህ አንብብልን ካልሆነ እኔ እቀበላለሁ ደግሞ እሺ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 የነዌም ልጅ ኢያሱ ሄዳችሁ ምድሪቱን ኢያሪኮን እዩ ብሎ ከሰጢም 2 ሰላዮች በስውር ላከ ሄዱም ረአብም ወደሚሏት ጋለሞታ ቤት ገቡ በዚያም አደሩ የኢያሪኮም ንጉስ እነሆ ሰዎች ከእስራኤል ልጆች አገሩን ሊሰልሉ ወደዚህ በሌሊት ገቡ ሲባል ወሬ ሰማ የኢያሪኮም ንጉስ አገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽም የገቡትን ሰዎች አውጪ ብሎ ወደ ረአብ ላከ ሴቲቱም 2ቱን ሰዎች ወስዳ ሸሸገቻቸው እርሷም አዎን ሰዎቹ ወደኔ መጡ ከወዴት እንደሆኑ ግን አላወቅኩም በሩም ሲዘጋ ሲጨልምም ሰዎቹ ወጡ ወዴት እንደሄዱ አላውቅም ፈጥናችሁ አሳዷቸው ታገኟቸውም አላችሁ አለች እርሷ ግን ወደ ሰገነቷ ወጥታቸው ነበር በዚያም በበረበረችው በተልባ አገር ውስጥ ሸሽጋቸው ነበር ሰዎቹም ወደ ዮርዳኖስ መሻገሪያ በሚወስደው መንገድ አሳደዷቸው አሳዳጆችም ከወጡ በኋላ በሩ ተቆለፈ እነዚህም ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች ሰዎቹንም እንዲህ አለቻቸው እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱም የሚኖሩት ሁሉ ከፊታችሁ እንደቀለጡ አወቁ ከግብጽ ምድር በወጣችሁ ጊዜ እግዚአብሔር ቀይ ባህርን በፊታችሁ እንዳደረቀ በዮርዳኖስም ማዶ በነበሩት እናንተም ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገስታት በሴዮንና በአግ ያደረጋችሁትን ሰምተናል ይህንን ነገር ሰምተን ልባችን ቀለጠ አምላካችሁም እግዚአብሔር በላይ በሰማይ በታችን በምድር እርሱ አምላክ ነውና ከናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም አሁንም እባካችሁ በእግዚአብሔር ማሉልኝ በእውነትም ምልክት ስጡኝ እኔ ለእናንተ ቸርነት እንደሰራው እናንተ ደግሞ ለአባቴ ቤት ቸርነት እንድትሰሩ አባቴንና እናቴንም ወንድሞቼና እህቶቼንም ያላቸውንም ሁሉ እንድታድኑ ሰውነታችንንም ከሞት እንድታድኑ ሰዎቹም ይህን ነገራችንን ባትገልጪ ነፍሳችን በነፍሳችሁ ፋንታ ለሞት ይሆናል እግዚአብሔርም ምድሪቱን በሰጠን ጊዜ ካንቺ ጋራ ቸርነትና እውነትን እናደርጋለን አሏት ቤቷን በከተማ ቅጥር የተጠጋ ነበርና እርሷም በቅጥሩ ላይ ተቀምጣ ነበርና ከመስኮቱ በገመድ አወረደቻቸው እርሷም አሳራጆቹ እንዳገኟቸው ወደ ተራራው ሄዱ አሳራጆቹም እስኪመለሱ ድረስ በዚያ 3 ቀን ተሰውራችሁ ተቀመጡ ኋላ መንገዳችሁ ትሄዳላችሁ አለቻቸው ሰዎቹም አሏት እኛ ከዚህ ካማልሽን መሐላ ንጹሃን እንሆናለን እነሆ እኛ ወደ አገሩ በገባን ጊዜ ይሄን ቀይ ፈትል ከእኛን ባወረድሽበት መስኮት በኩል እሰሪው አባትሽንም እናትሽንም ወንድሞችሽንም የአባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ ከቤትሽም ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል እኛም ንጹሃን እንሆናለን ነገር ግን ካንቺ ጋር በቤት ውስጥ ያለውን አንድ ጅብ ነካው ደሙ በእኛ ራስ ላይ ይሆናል ይህንን ነገራችን ግን ብትገልጪ ከዚህ ካማልሽን መሐላ ንጹሃን እንሆናለን እርሷም እንደ ቃላችሁ ይሁን አለች ሰደደቻቸውም እነርሱም ሄዱ
ቀዩንም ፈትል በመስኮቱ በኩል አንጠለጠለችው። እነርሱም ሄደው ወደ ተራራው ደረሱ። አሳራጆቹም እስኪመለሱ ድረስ 3 ቀን በዚያ ተቀመጡ። አሳራጆቹም በመንገድ ሁሉ ፈልገው አላገኟቸውም። ሁለቱም ሰዎች ተመለሱ፣ ከተራራውም ወርደው ተሻገሩ። ወደ ነዌም ልጅ ወደ ኢያሱ መጡ። የደረሰባቸውንም ሁሉ አወሩለት። ኢያሱንም በእውነት እግዚአብሔር ሀገሩን ሁሉ በእጃችን አሳልፎ ሰጥቷል፣ በሀገሩም ውስጥ ያሉ ሰዎች ሁሉ በፊታችን ይቀልጣሉ አሉት። ወስብሐት ለእግዚአብሔር። ጎሽ ቃልህ ያሰማልን። አሜን። አሁን ነው እንግዲህ ይሄንን ታሪክ አንብበናል። አሁን ለምን ብለን እንጠይቃለን። ምንድነው የምንጠይቀው? ኢያሱ ለምን 2 ሰላዮችን ላከ? 2 ሰላዮችን የላከው ለምንድን ነው? ኢያሱ የላከው 2 ሰላይ ነው። ለምንድን ነው 2 ሰላዮችን የላከው? አሁን እስቲ ገምቱ። ለምን 2 ሰላዮችን ላከ? 2 ብቻ ሰላይ ነው የላከው። አሁን ምንድነው የምናስበው? 2 ሰላዮችን ብቻ ላከ ስንል ለምንድን ነው? ለምን 2 ሰላይ ላከ ስንል መጀመሪያ አሁን በጭንቅላታችን የሚመጣው ኢያሱ ካሁን በፊት ሙሴ 12 ሰላዮችን ምድረ ርስት ከነዓንን ሰልለው እንዲመጡ ልኮ ተመልሰው የመጡት 10 ሰላዮች መጥፎ ወሬ ይዘው መጥተው 2 ብቻ ናቸው እውነተኛውን የሰለላ ተግባር ፈጽመው የተመለሱት። በኦሪት ዘኍልቍ ምዕራፍ 13 ላይ እና 14 ላይ የምናነበው። አሁን ስለዚህ ኢያሱ ምን ብሎ አስቧል ልንል እንችላለን። ኢያሱ ካሁን በፊት 12ም ተልከው ትክክለኛ ወሬ ይዘው የመጡት 2 ናቸው። ስለዚህ 2 ብልክ ይበቃል ብሎ አስቦ ሊሆን ይችላል ብለን ለራሳችን ሐሳብ ነው ምን ሰጠው። ለምን ለሚለው ጥያቄ ሌላው አሁንም ምናልባት ለምንድን ነው ብንል ከነበሩት ህዝቦች መካከል የነበሩት ጠንካራ 2 ሰላዮች መርጦ ብቻ ስላገኘ ሊሆን ይችላል። እያስታወስን የምንመጣው ምንድነው 2 ሰላዮች የላከበትን ምክንያት በደንብ እየመረመር ነው እንመጣለን። አሁን ደግሞ ሌላ ጥያቄ እንጠይቃለን። 2ቱ ሰላዮች ወደ ጋለሞታ ቤት ለምን ገቡ? ወደ ጋለሞታይቱ ሴት ቤት ለምን ገቡ? ሌላ ቤት የሚገቡበት አጣው ነው? ለምንድነው ወደዚህ ሴት መግባት የፈለጉት? ወደዚህ ሴት የገቡበት ጋለሞታ ናት ይቺ ሴት። እሷ ቤት ለምን መግባት አስፈልጋቸው? አሁን ምናልባት ቤቷ በከተማው ቅጥር ውስጥ ስለሆነ እንዳይጋለጡ ወደ ከተማው ከገቡ ወደ ውስጥ ከገቡ ሊታወቁ ስለሚችሉ ምናልባት የሷ ጋር አካባቢ ስላለ በዛ መግባት አስፈልጓቸው ሊሆን ይችላል። ምናልባትም ደግሞ ለምን ገቡ ብለን ደግሞ ስናስብ አንዲት ጋለሞታ ሴት ከማያቋት ሰዎች ጋር አንዲት ጋለሞታ ሴት ቤት መግባት ዝም ብሎ ተፈጥሯዊ ነው ማለት ይሄ ለስራ ማለት ገለሞታ ስለሆነች ዝም ብለው እሷ ቤት ቢገቡ ላይጠረጠሩ ይችላሉ። ማንንም ሰው እሷ ቤት ስለሚገባ ስለዚህ እሷ ቤት ቢገቡ የሚጠረጥራቸው ሰው ላይኖር ይችላል። ለዛም ብሎ ሊሆን ይችላል የገቡት። ስለዚህ እዛ ቤት ገብተዋል ብሎ የሚጠረጥራቸው ሰው እንዳይኖር ለማድረግ ማለት ነው። ምናልባት እግዚአብሔር ኃጢያተኛዋን ሴት ለህዝቡ መዳን ለመጠቀም ያለውን እቅድ አስቦ ራሱ እግዚአብሔር አስቧትም ሊሆን ይችላል። ምክንያቱም ይቺ ሴት ኃጢያተኛ ናት፣ ኋላ ግን በክርስቶስ የዘር ሐረግ ውስጥ ገብታለች። ስለዚህ ምናልባትም እግዚአብሔር እንዲህ ያሉ ኃጢያተኞችን በእነሱ ይቅርታ በጻድቃን ብቻ ሳይሆን ኃጢያተኞችንም ለውጦ እግዚአብሔር ለጽድቅ ስራ ሊያነሳሳቸው እንደሚችል እንዲያውቁ ለማድረግ ሊሆን ይችላል። ምናልባትም ደግሞ እነሱም ምስጢራቸውን ገልጠው መናገር የሚችሉባት ሰው ስለምትሆን እሷ ለሷ ለመንገር እንዲችሉ ፈልገው ሊሆን ይችላል። እያልን
አሁን ይሄ የራሳችን ፐርሰፕሽን ነው እኛ የምናስበው ነው ከጽሁፉ ቢሃይንድ ከዛ ጀርባ ያለ ለምን እያልን ከሌሎች ታሪኮች ጋር እያገናኘን ቃሉ እንዳይረሳን ውስጡ ያለው ሐሳብ እንዳይረሳን የምናጠናበት መንገድ ነው እግዚአብሔር ኃጢአተኛዋን ሴት ለምን መጠቀም ፈለገ ለምን እግዚአብሔር ኃጢአተኛዋን ሴት መጠቀም ፈለገ ምክንያቱም ይህች ሴት ከህዝቡ የበለጠ ትልቅ እምነት እንዳላት እንዲታወቅ ነው በእስራኤል አምላክ በእግዚአብሔር ታምናለች ይህች ሴት እግዚአብሔር ያደረገውን ትልልቅ ነገሮች ሰምታለች እስራኤላውያን ምን ያህል እግዚአብሔር በረከት ሲሰጣቸው እንደነበር ተረድታለች አሁን ለምን እያልን እየጠየቅን በርካታ ነገሮችን መሄድ እንችላለን ራብ ይህች ሴት እግዚአብሔር ምድሪቱ እንደሰጣችሁ አውቃለሁ ብላለች ለምን አውቃለሁ አለች እንዴት ልታውቅ ቻለች የሰማችው መረጃ አለ ማለት ነው ያወቀችው መረጃ አለ ማለት ነው የእስራኤላውያን አምላክ እግዚአብሔር ብዙ ተአምራትን ማድረጉ አህዛብ ከተማ ድረስ ይሰማ ነበር ማለት ነው እንዲህ አሁን ያ ተአምራቱ እንደዛ ድረስ ይሰማ ነበር የሚለውን እንድናስተውል ያደርገናል ስለዚህ በእርሱ የታመነች መሆኗን እምነቷ ጠንካራ መሆኗን ያሳየናል ለምሳሌ ያዕቆብ ምዕራፍ 2 ላይ ያዕቆብ መልእክት ምዕራፍ 2 ላይ ይህች ሴት መንገደኞቹን ተቀብላ ደብቃ እነዛኞቹን ፈላጊዎቹ በሌላ መንገድ በሸኘቻቸው ጊዜ እነሆ በስራዋ የጸደቀች አይደለችምን ይላል ያዕቆብ መልእክት ምዕራፍ 2 ከቁጥር 20 ላይ ይህች ሴት በስራዋ የጸደቀች አይደለችምን ለምን ብትያዝ ይገሏት ነበር መከራ ያጸኑባት ነበር በሷ ራሱ ምክንያቱም ለምን ደበቅሽ ተብላ ትገደል ነበር ወይ መከራ ያጸኑባት ነበር ግን ያንን ተቋቁማ የእስራኤል አምላክ ያደረገውን ነገር በማስታወስ ያደረገችው ስለሆነ ያንን እንድንረዳ ነው ለምንድነው አሁንም ጥያቄ እንጠይቃለን ለምንድነው ረዓብ ስለራሷ ብቻ ሳይሆን ስለ ቤተሰቦቿ የጠየቀችው አደራ እኔንና ቤተሰቦቼን አደራ አምላካችሁ እግዚአብሔር እችን ምድር በሰጣችሁ ጊዜ አደራ ወንድሞቼን እህቶቼን እንዳትነኩብኝ አደራ ብላ ለምን ጠየቀቻቸው አሁን ተመልከቱ እዚህ ላይ የራሳችንን ሐሳብ መያዝ እንችላለን አንድ ምናልባትም እኮ እቺ ሴት በግልሙትናዋ እየሰራች እህትና ወንድሞቿን የምታስተዳድር ሴት ልትሆን ትችላለች እቺ ሴት በዚያን ጊዜ ነው ብለን እየደመደምን አይደለንም እኮ ግን እነዚህ ነገሮች በማብላላት ታሪኩን በልባችን ውስጥ ሰርጾ እንዲቀር ማድረግ እንችላለን እዚህ ለወንድምና ለእህቶቿ ያላትን ፍቅር ከማሰብ ሊሆን ይችላል ጥሩ ስነ ምግባር ስላላት ትጨነቃለች ምንም እንኳን የምትሰራው ስራ መጥፎ ቢሆንም በግልሙትና ያለች በመጥፎ ስራ ውስጥ ያለች ሴት ብትሆንም ግን ለቤተሰቦቿ በጣም ታስባለች ማለት ነው ለዚህ ያዕቆብም ቅድም ያልነውን ነገር ምን አይነት ጥሩ መልካም ያላት ሰው እንደሆነች እንድናስብ ያደርገናል ማለት ነው እነዚህ ሁለቱ ሰላዮች ደግሞ ለምንድነው ይሄን ቀይ ገመድ በኋላ ስንመጣ በቤትሽ በር ላይ አንጠልጥዩ አሏት ለምን አሏት እቺን ነው ምንፈታው ለምን አሏት ቀይ ገመድ ቀይ መሆኑ እስራኤላውያን የበጉን ደም በቤታችሁ በመቃኑና በጎበኑ ቀቡት ተብለዋል ቀሳፊው መልአክ መጥቶ ደሙን ሲመለከት ያልፈዋል ቀይ ነው ደም ያንን ያልፈዋል አሁንም ለክርስቶስ ደም ምሳሌ የሚሆን ነው ለመስቀል ምልክትነት ምሳሌ የሚሆን ነው ከዛ ጋር አብሮ አያይዞ ለመተርጎም ግን መጀመሪያ ቀይ ሐር እንድታደርግ አድርገዋታል ለምን ምልክት እንዲሆን በኋላ ሲመጡ የሷ ቤት እንዳይጠፋቸው ድንገት ቀድሞ የሚገባ ሰራዊት ቢኖር የሷን ቤት ሄዶ ከሌሎቹ ጋር አብሮ እንዳያጠፋ ምልክት እንዲሆንላት ቀድማ እንድትዘጋጅ ለማድረግ እያልን እነዚህ ነገሮች ማውጣት ተረዳት ስንጀምር የተረዳ ነው እንድንመደርገናል ውስጡ ለምንድነው 3 ቀን ያለቻቸው 3 ቀን በዚያ ቆዩ ብላቸዋለች ለምንድነው 3 ቀን ያለቻቸው
3 ቀን ለምን አለቻቸው? አሁን የራሳችንን ምልከታ እኮ ነው የምናስከ ለምን 3 ቀን አለቻቸው? አሁን ይሄንን የምንጠይቀው አሁንም ደጋግሜ የምነግራችሁ እንዲህ ያለውን ጥያቄ የምንጠይቀው ታሪኩን ወደ ውስጣችን በደንብ ማስገባት እንድንችል ነው። ሌሎቹንም ርዕሰ ጉዳዮች ስታጠኑ በእንደዚሁ አይነት መንገድ ማጥናት ሊኖርብን ይችላል። ከተረዳችሁኝ አንዱ የማጥናት መንገዱ ይሄ ሊሆን ይችላል። በዚህ መንገድ ማጥናት እንችላለን። ለምን የሚል ጥያቄ እየጠየቀ አሁን እንደ መለማመጃ ብሰጣችሁ የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 18 ያለው መጻጉዕ 38 ዓመት ሙሉ የተኛው ሰው ለምንድን ነበር 38 ዓመት ሙሉ ተኝቶ መፈወስ ያልቻለው? ቀድሞ የሚያስገባው ስላልነበረ፣ ሽባ ስለነበረ፣ ካልጋው መውረድ ስለማይችል ለምንድን ነው እያልን ነው የምንጠይቀው። ሰው የለኝም ለምን አለ? አይ የታመመን ሰው እኮ ዘመዶች ሁሉ የራቁት ሰው 38 ዓመት ሙሉ ሲሆነውማ ጭራሽ የበፊቱ ዘመዶቹም እየሞቱ ይመጣሉ፣ የሚያውቃቸውም ሰዎች እየረሱት ይመጣሉ፣ ዝምድናውንም ሰው እየጠፋ ሊሆን ይችላል። ስለዚህ ጌታ ሲመጣ ሰው የለኝም አለው። ማን ነበር እንዲባረኩ ውሃው የሚፈውሳቸው ለምንድን ነበር ብንል መልአኩ መጥቶ ውሃውን ሲባርከው ሲያናውጠው ለምን ነበር መልአኩ የሚያናውጠው? ሊባርከው። ለምን እያልን ነው የምናስቀምጠው? እንደዚህ አይነት እያደረግን እንትኑን ሐሳቡን ወደ ውስጣችን ለምሳሌ መጽሐፈ ሩት ላይ ያለውን ታሪክ ማንሳት እንችላለን። ሩት ምዕራፍ 1 ጀምሮ ሙሉን ማንሳት ካልሆነ ደግሞ ምዕራፍ 1 ጀምሮ ከቁጥር 1 እስከ 22 ያለውን ድረስ ማየት እንችላለን። የሩትንና የኑሃሚንን ግንኙነት። ኑሃሚን ለምንድን ነበር ወደ ሞዓብ የሄደችው? ጥያቄ እናነሳለን። ረሃብ ስለሆነ። ለምንድን ነበር ረሃብ የሆነው በእስራኤል? አባቶቻቸውም እኮ በእነ አብርሃምም ዘመን ረሃብ ነበረ፣ እንዲህ ተከስቶ ነበር እያልን ለምን የሚሉትን ጥያቄዎች እያነሳን መልስ እንድንመልስ ሊያደርገን ይችላል። በትርጓሜ ደረጃ ግን ስንመጣ ሌላ ሆኖ ልናገኘው እንችላለን። ለምሳሌ አሁን የቅድሙን የኢያሪኮን ያችን የረዓብን ጉዳይ ብናነሳ ኢያሱ የጌታ ምሳሌ ነው። ኢያሪኮ የምዕመናን ምሳሌ ናቸው። አህዛብ ያጋንንት ምሳሌዎች ናቸው። ጌታ አጋንንትን አጥፍቶ ምዕመናንን ለማዳኑ የተሰጠ ምሳሌ ነው። ለምሳሌ ሰልሞን የተባለ ሰው ኋላ ይችን ረዓብን አግብቷታል። ሰልሞን የጌታ ምሳሌ ነው። ረዓብ የአህዛብ ምሳሌ ነው። ረዓብ ብዙ ወንዶችን ስታማርጥ ቆይታ ኋላ መጨረሻ ሰልሞንን እንዳገባች አህዛብን ብዙ ጣዖታትን ሲያመልኩ ኖረው በመጨረሻ በአንድ ጌታ በኢየሱስ ክርስቶስ አምነው ለመኖራቸው ምሳሌ ነው። አያችሁ አሁን ትርጓሜው ይሄንን ነው የሚያስተምረን። ትርጓሜው ወደ ውስጡ ገባ ብሎ ብዙ ይዘቶችን ይዞ ነው የሚመጣው። ሁለቱ ሰላዮች የኦሪትና የወንጌል ምሳሌዎች ናቸው። ሰንደቅ ዓላማው ያንን ቀይ አሩን አሳየኝ ያሏት የመስቀል ምሳሌ ነው። የቀይ ሐሩ የሥጋውና የደሙ ምሳሌ ነው። ረዓብ የምዕመናን ምሳሌ ነው። አያችሁ ምዕመናን በኦሪትና በወንጌል አምነው በመስቀልና በሥጋው ደሙ ከሞተ ሥጋና ከሞተ ነፍስ ለመዳናቸው ምሳሌ ነው። አሁን እነዚህ ምሳሌነቱ ሲተረጎም ትርጓሜው ብዙ ጉዳዮችን አይቶ ነው አባቶቻችን በመንፈስ ቅዱስ ነገሮችን ከነገሮች አገናኝተው የሚተረጉሙት። እኛ ግን ቃሉን ለመረዳት ለምን እያልን የመጠየቃችን ነገር እነዚህን እንድንረዳ ያደርገናል ማለት ነው። ዛሬ ትንሽ ሌሎችን ራሱ ጉዳዮችን ስለምናይ ፈጠን ለማለት ስል ትንሽ የማስተማር መንገዴ ፈጠን ይላል ወይም ደግሞ እንትን ሊል ይችላል። ያንን ተታገሱኛላችሁ። ሌላው ቢሆንስ ብለን የምንጠይቃቸው ጥያቄዎች ደግሞ እያደረግን የምናጠናቸው ነገሮች ሊኖሩ ይችላሉ። እንዲህ ቢሆንስ እያል ግቡን ለመመርመር እንድንችል ቢሆንስ አማራጭ ፍለጋዎችን ለመመርመር እንድንችል ቢሆንስ እያልን ልናነሳ እንችላለን። እንዲህ አይነቱ መንገድ በተለይ ከ8 ዓመት ጀምሮ ላሉ ሰዎች እንደው ብናለማምደው የተሻለ እንደሚሆን ምሁራን ይናገራሉ። ለምሳሌ አሁን እንምጣ እስቲ አሁንም
ሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ ታወጣላችሁ የሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ አሁን ምናልባት በአብዛኛው ታሪኩን ስለምናውቀው ጊዜ ይወስድብናል ብላችሁ ታስባላችሁ ወይስ እያነበብን ነው ወይስ ታሪኩን ታውቁታላችሁ? የጠፋው ልጅ ምሳሌ ነው። ከአባቱ ቤት እንትኑን ተቀብሎ ድርሻውን ተቀብሎ የጠፋው ልጅ ታሪክ ምሳሌ ነው። ግን ይሄንን ቢሆንስ እንዲህ ቢሆንስ እያልን እንዴት እንደምናጠናው ለማየት ነው። የሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ አንድ ሰው እስኪ ነው ታሪኩን ታውቁታላችሁ እንትንን በለው እስቲ አንድ ሰው ያንብብልን እሺ በዛም ታሪኩን እኮ በደንብ እንድናስተውለው ነው ዝም ስትሉ ጭንቅ ይለኛል ወይ አልገባችሁም ወይ ደግሞ ቀላል ሆኖባችሁ እንዳይሆን መንገዱ ግን የተወሰነ ይጠቅማችኋል ብዬ ስለማስብ ነው አይ አረ በጣም ጠቃሚ ነው መምህር ፍቃደኛ የሆነ ማንበብ የሚችል ካለ እጅ በማውጣት ቃል እግዚአብሔርን አንብብ ጊዜ ለመጠቀም ግን ይገባችኋል እየገባችሁ ነው ዮናታን ይሄ ግልጽ ነው ለኔ ግልጽ ነው ለመናገር ግልጽ በደንብ ነው እየተረዳሁት ያለሁት በደንብ ነው እንትን እያለኝ ነው ተቀበሉበት ትችላላችሁ አዎ በጣም መልካም አንዳንድ ጽሁፎች ላይ ላታገኙት ስለምትችሉ ረጋ ብለን እዚህ ላይ እንድንነጋገር ያሰብኩት ለዛ ነው አዎ አይ ልክ ነው እሺ ሌላ የሚያነብ ሰው እስቲ አንድ ሰው የለም አራስ ደስተኝ እንደው አለን እያላችሁ ደግሞ 21 ነበረ 22 20 እሺ ቀጥሉ ማንብ የለም እሺ ረጋ ብላችሁ አዳምጡኝ የሁለት ወንድማማቾች ከአባታቸው ጋር የነበረው አንዳንድ ታሪኮች ነው ሐሳቡ ከዛ ጥያቄዎችን ጠይቃለን ጌታችን የሉቃስ ወንጌል ምዕራፍ 15 ቁጥር 11 ጀምሮ እንዲህም አለ አንድ ሰው ሁለት ልጆች ነበሩት ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው ገንዘቡንም አካፈላቸው ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ ከዚያም እያባከነ ገንዘቡን በተነ ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ረዓብ ሆነ እርሱም ይጨነቅ ጀመር ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው እሪያዎችንም ከሚበሉት አሰር ሊጠግብ ይመኝ ነበር የሚሰጠውም አልነበረም ወደ ልቡም ተመልሶ እንዲህ አለ እንጀራ የሚተርፋቸው የአባቴ ሞተኞች ናቸው እኔ ግን ከዚህ በረሃብ እጠፋለሁ ተነስቼም ወደ አባቴ ሆይ በሰማይና በፊትህ በደልሁ ወደፊትም ልጅህ ልባል አይገባኝም ከሞያተኞች እንደ አንዱ አድርገኝ እለዋለሁ ተነስቶም ወደ አባቱ መጣ እርሱም ገና ሩቅ ሳለ አባቱ አየውና አዘነለት ሮጦም አንገቱን አቀፈውና ሳመው ልጁም አባቴ ሆይ በሰማይና በፊትህ በደልሁ ወደፊትም ልጅህ ልባል አይገባኝም አለው አባቱ ግን ባሪያዎቹን አለ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት ለእጁ ደስም ይላቸው ጀመሩ ልጅ በእርሻ ነበረ መጥቶም ወደ ቤቱ በቀረበ ጊዜ የመሰንቆና የዘፈን ድምጽ ሰማ ከብላቴናዎቹም አንዱን ጠርቶ ይህ ምንድነው ብሎ ጠየቀው እርሱም ወንድም መጥቷልና
በደህና ስላገኘው አባቴ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም መጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝም ከቶ አልተላለፍኩም። ለኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦትስ እንኳን አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድህለት አለው። እርሱ ግን ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ ለእኔም የሆነው ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር። ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው ይላል። ስለ ቃሉ አምላካችን ሁሉ እግዚአብሔር የተመሰገነ ይሁን። አሁን ይሄንን ንባብ በደንብ አንብበናል። አሁን እዚህ ጥያቄ ነው የምናነሳው። ተመልከቱ። ቢሆንስ የሚል ነው። ቢሆንስ ደግሞ ምናየው አባትየው ለትንሹ ልጅ የጠየቀው ሊሰጠው ፈቃደኛ ባይሆንስ? አባትየው ለምሳሌ ልጁ ስጠኝ ሲለው አልሰጠህም ቢለው ልጁ ምን ያደርግ ነበር? አልሰጠህም ቢለውስ ምን ይሆን ነበር? ምናልባት ልጁ መጥፎ ጓደኞች ተከትሎ ከቤት ይወጣ ነበር። አሁን በዚህ በዘመናችን እንደዚህ አይነት ነገር ሊገጥም ይችላል። ምናልባት ጠንካራ ቂም በቀል፣ የጥላቻ የባርነት ስሜት ሊሰማው ይችል ነበር ልጁ። ምናልባት አሁን አባትየው እምቢ ቢለው ምናልባት በታላቅና በታናሽ መካከል ያለው ልዩነት ላይፈጠር ይችል ነበር። እንዲህ ያለን አሁን ቢሆንስ ለሚለው ልናነሳ እንችላለን። ሌላ ጥያቄ እናንሳ። ልጁ ድርሻውን ከተቀበለ በኋላ ቤት ቢቆይስ? ድርሻውን ወስዶ ከቤት ሳይወጣ ቤት ቢቆይ ምናልባት ለአባቱ ብሩን ይመልስ ነበር። ምናልባት በወንድሙ መካከል በወንድሙ ላይ ቅናት ያሳድርበት ነበር። የቅናት ስሜት ይጨምርበት ነበር በወንድሙ ላይ። ታናሹ ልጅ በገንዘቡ ምክንያት የበለጠ ተቆጣጣሪና ኩሩ የመሆን ስሜት ይኖረው ይሆናል። ምክንያቱም አባቴ ሰጥቶኛል ድርሻዬን እያለ ኩሩ ሊሆን ይችላል። ኦኬ፣ ሌላም ጥያቄዎች ልናነሳ እንችላለን። ልጁ ገንዘቡን ባያጠፋ ኖሮ ረሃብ ባይኖርበትስ ኖሮ ይመለስ ነበር? አይ ላይመለስ ይችላል። ምናልባት ከዛም ከነበረበት ወደ ሩቅ ሀገር ገንዘቡን ይዞ ሊሄድ ይችላል። ምናልባት ስኬታማ ሆኖ በዛው ስኬታማ የሆነ መስሎት ሩቅ ሀገር ቢሄድ ላይመለስ ይችላል። እንዲህ ያለ ልናነሳ እንችላለን። እሺ ለምሳሌ ሌላ እናንሳ። ምናልባት አባትየው ልጁ ሮጦ ሲመጣ ወደ ቤት ልግባ ብሎ ሲመጣ አባትየው ወጥቶ ባይቀበለውስ ኖሮ ይሄ ልጅ መጣ እያለ ባይቀበለው ምን ይፈጠር ነበር? ልጁ ተስፋ ሊቆርጥ ይችላል፣ ራሱን ሊያጠፋ ይችላል፣ ሊማረር ይችላል። የበለጠ የተበላሸ ህይወት ሊመራ ይችላል። እንደውም ትልቁ ልጅ ደግሞ የበለጠ መጥፎ ስሜት በውስጡ እያደረበት ሊመጣ ይችላል። እንዲህ እያልን አሁንም ለማስታወስ የሚያስችለን መንገድ እንትን ልናደርግ እንችላለን። አባትየው ለልጁ ምንም አይነት ስጦታ ባያደርግለትስ ኖሮ ማለትም የመጀመሪያ ልብሱን፣ ቀለበቱን፣ ጫማውን፣ የሰባ ፍሪዳ ረዱለት ባይልስ ኖሮ ምናልባት ትንሹ ልጅ ወደ ቤቱ ሲመለስ ባሪያ ልሁን ብሎ እንደመጣ የልጅነት ስሜት ሳይሆን የባርነት ስሜት እየተሰማው ሊኖር ይችላል። አይ ውዳቂ ነኝ፣ በቃ እንደ ያንን ስላደረኩኝ አባቴ እንደ ልጁ ማያየኝ እኔ ውዳቂ ነኝ እያለ ተስፋ በመቁረጥ ስሜት ሊኖር ይችላል። ምናልባትም የአባቱን ፍቅርና ይቅርታ ጥያቄ ውስጥ ሊከት ይችላል። ልጁ እኔን እንደዚህ መጥቼ እንደ ባሪያ ያገለገልኩ ላገልግል ስለው አባቴ ይቅርታ ሊያደርግልኝ ፍቃደኛ የማይሆን ጨካኝ አባት ነው ሊል ይችላል።
እንዲህ አይነት ጥያቄዎች ማንሳት ይቻላል። ምናልባት አሁን ሌላ ደግሞ እናንሳ። አባትዬ የትልቁ ልጅ ጠንካራ ምላሾች ባይመልስለት ባይሰማው ምላሽ ባይሰጠው ምን ሊከሰት ይችላል? አይ ይሄ ልጅ እኮ ጠፍቶ ነበረ አንተ ሁሉ ጊዜ ከኔ ጋር ነህ እንዲህ ብሎ ባይነግረው ኖሮ አባትየው ምን የሚከሰት ሊሆን ይችላል? በትልቁና በትንሹ መካከል ጸብ ይኖራል። ትልቁ እንደውም ትንሹን ላጥቃህ ሊል ይችላል። ከቤት ሁሉ ውጣ ሊለው ይችላል። እይት አሁን እንደው የኔ እንዴት አሁን ይሄን ታሪክ በእርግጠኝነት ወደ ውስጣችሁ በደንብ እያስገባችሁት የመጣችሁ ይመስለኛል። አባትየው ትልቁ ልጅ ወደ ግብዣ እንዲገባ ማሳመን ባይችልስ? ትልቁ ልጅ በውጪ ቆሞ ነበር መጀመሪያ ሲመጣ አባትየው ሲሰማ ምንድነው ይሄ የምሰማው የመሰንቆ የዘፈን ድምጽ የምሰማው ምንድነው ብሎ ጠይቆ ቅሬታው ተቆጥቶ ነበር በውጪ። አባትየው ወጥቶ ልጁን ባያናግረውስ ኖሮ ትልቁ ልጅ ላይ ገባ ይችል ነበር ወደ ቤቱ አኩርፎ ሊመለስ ይችል ነበር። እሱም ድርሻዬን ስጠኝና ወጣልሃለሁ ሊል ይችል ነበር። እንዲህ ያለ ብዙ ነገሮችን ሊጠይቅ ይችላል ትልቁ ልጅ። እንደውም በቤት በመቆየቴ እኔን እንደውም እንደባሪ ያደረከኝ እያለ በልቡ በቂም ሊይዝ ይችላል። ግን አባትየው ምን ሆነ ነው እንደዚህ ግባ እባክህ ምናምን ብሎ ስለጠየቀው ምክንያቱም ልጁ ስለነገረው በትክክሉ አባብሎ ነግሮታል። ይሄ ምስጢሩ እኮ የንስሐ ጉዳይ ነው። ኃጢአት ሰርቶ ከአባቱ ቤት ከእግዚአብሔር ቤት ርቆ ሄዶ በኋላ ለተመለሰ ሰው የተመለሰ ሰው እግዚአብሔር አክብሮ እንደሚቀበል ፍቅር እንዳለው የሚያሳይ ነው ምስጢሩ። ከዛ አንፃር እንድናየው ነው። ግን ትልቅ ወንድሙ ትልቅ እንደመሆኑ አይ ይሄ ትንሽ ወንድም ይወጣል እንደው ጠፍቶ እንዳይቀር ሄጄ ልፈልገው ብሎ ቢጠይቅስ ኖሮ ምን ይሆን ነበር? ትልቅ ወንድሙ መጀመሪያ የትንሽ ወንድሙን ጥፋትና መከራ አይቶ ያዝንለት ሊሆን ይችላል። ዝቅተኛ ኑሮ ላይ እሪያ ማይበላውን እንዲበሉ ማይፈቀደውን እሪያ ያሰማራ ያረባ ሲያገኘው ሊያዝንለት ይችል ነበር። እንዴት ሲመለስ አባቴ ብሎ ከመቃወም ይልቅ እንዴት ፍሪዳ ታርድለታለህ እንዴት ቀለበትን እንዴት ጫማ ተሰጠዋለህ ብሎ ከመቆጨት ይልቅ ሊያዝንለት ይችል ነበር ሄዶ አይቶት ቢሆን ኖሮ። እንደዚህ ማለት ነው። ቢሆንስ የሚል ጥያቄ ነው። ከተረዳችሁኝ ቢሆንስ እያሉ ጥያቄ እያነሱ የሚነሳ ነው። ሌሎችን በርካታ ጥያቄዎችን እያነሳን መቀጠል እንዲህ ቢሆንስ ኖሮ እያለን እንትኑን ታሪኩን ወደ ውስጣችን በደንብ ማስገባት እንድንችል እነዚህ ነገሮች ማንሳት እንችላለን ማለት ነው። ለምሳሌ እንደ መልመጃ እናንተ እንደ መለማመጃ እንዲሆናችሁ የሉቃስ ወንጌል ምዕራፍ 16 ከቁጥር 19 እስከ 31 ድረስ የባለጸጋውና የአልዓዛር ታሪክ ተጽፏል። ባለጸጋውና አልዓዛር ታሪካቸው ተጽፏል። ያንን ቢሆንስ እያልን መጠየቅ ለአልዓዛር ቢረዳውስ ኖሮ እንዲህ ያልን ብቻ ታሪኩን ያነበባችሁ ጥያቄ ጠይቁ እስኪ። የሉቃስ ወንጌል ምዕራፍ 16 ከቁጥር 19 እስከ 31 ሶምሶን በደሊላ የተሸነፈበትን የተታለለበትን ታሪክ አንብቡ። ሶምሶን ወደ ደሊላ ባይሄድ ኖሮስ ደሊላ እንዲህ ስትለው ባያምናትስ ኖሮ መጀመሪያ መዋሸት ባይፈልግስ ኖሮ እስከ መጨረሻው ቢዋሻትስ ኖሮ እንዲህ ቢሆንስ እያልን ምን ጠይቀው ነው። መጽሐፈ መሳፍንት ምዕራፍ 16 ከቁጥር 14 ጀምሮ ያለውን ታሪክ በማየት መረዳት የምንችልበት ነው ማለት ነው። ሌላው እንደነዚህ አይነት የማጥናት መንገዶች አሉ። አሁን ደግሞ ሌላኛው ትዕዛዝ ቃል ኪዳን
እውነታና ተመሳሳይነት ያላቸው ጉዳዮች ካሉ ከነሱ ጋር እያስተያዩ የማንበብ ዘዴ ነው። የማንበብ ዘዴ ነው። ይሄ ንባባዊ ዕውቀት ነው ብያቸዋለሁ። የማንበብ ዘዴ ነው። ለምሳሌ ትእዛዙ የት ነው የሚገኘው? በውስጡ ያለው ትእዛዝ የት ነው የሚገኘው? በትእዛዙ መሰረት ለመስራት ምንድነው ማድረግ ያለብን? የእግዚአብሔር ቃል ኪዳን ወይም እግዚአብሔር የገባው ቃል በዚህ ጽሑፍ ላይ ምንድነው? ከዚህ ጋር ያለው መመሳሰል የተመሳሰሉ ጉዳዮች ያሉበት ሐሳብ ምንድነው የሚሉ ርዕሰ ጉዳዮችን እያነሳን የምናጠናበት ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 7 ከቁጥር 7 እስከ 20 ባለው ላይ ለምኑ ይሰጣቸዋል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችኋል፣ ለሚያምን ሁሉን ይቀበላል፣ የሚፈልገውን ያገኛል፣ መዝጊያም ለሚያንኳኳ ይከፈትላችኋል እያለ ይናገራል። አሁን ጥያቄዎች እዚህ ጋር ወይም ደግሞ ትእዛዙ ምንድነው ብሎ ጠይቁ ነው የመጀመሪያው። ምን ለመሆን በጠባቧ በር እንድንገባ። ስለዚህ ጠይቁ፣ ፈልጉ ይላል። ፈልጉ፣ ጠይቁ፣ እነዚህ ትእዛዞች ናቸው። አንኳኩ፣ በሩን ማንኳኳት አለባችሁ ብሎ ነግሮናል። አንኳኩ፣ ከሐሰት ተጠንቀቁ ትእዛዝ ነው። እንዲሁ እናንተም ደግሞ አድርጉላቸው፣ መልካም ለሚያደርጉላችሁ ክፉ በሚያደርጉላችሁ መልካም አድርጉላቸው። በውስጡ ያሉ ቃላቶች ናቸው እነዚህ። አሁን ትእዛዝ የትኞቹ ናቸው? በጠባብ በር ግቡ፣ አሁንም ትእዛዝ ነው ይሄ። እንደ ቀድሞ ጥቅሱን ባነብላችሁ ይችላል ይከፈትላችኋል። ወይስ ከናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው? ከናንተ ማንም ሰው ከናንተ ማን ሰው ነው አሳስ ቢለምነው እባብ ይሰጠዋልን? እንኪያስ ከናንተ ክፉዎች ስትሆኑ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው። እንግዲህ ሰዎች ሊያደርጉላችሁ የምትፈልጉትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። ሕግም ነቢያትም ይህ ነውና በጠባቡ ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ሰዎች ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትም በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ሁሉ ክፉ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ 7 ከቁጥር 7 እስከ 20 ላይ ያለው ቃል ነው። አሁን እዚህ ላይ ትእዛዙን እናወጣለን፣ የተሰጡ ተስፋዎችን እናወጣለን። እውነታው የተሰጠ እውነታ ምንድነው? የተመሳሰሉ ነገሮች ካሉ እነዛን ነገሮች ለይተን እናወጣለን። ለምሳሌ ትእዛዙ ምንድነው? ቅድም ለመፍጠን ብዬ ነግሬያችሁ ነበር። ትእዛዙ በጠባቡ በር ግቡ፣ ፈልጉ፣ እንዲሁ አድርጉላቸው እናንተም ለሌሎቹ፣ መዝጊያ አንኳኩ፣ ከሐሰት ተጠንቀቁ የሚሉ ትእዛዞች አሉ። ተስፋስ ምንድነው? ይቀበላሉ፣ ያገኛሉ፣ ይከፈትላቸዋል፣ በሰማይ ያለው አባታችሁ ለሚለምኑት መልካም ነገር ይሰጣቸዋል። እነዚህ ተስፋዎች ናቸው። እውነታው ምንድነው? ለሚጠይቅ ሁሉ ይቀበላል፣ የሚፈልግ ያገኛል፣ መዝጊያውን ለሚያንኳኳ ይከፈትለታል። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም መስጠት እንደምትችሉ እወቁ። በሰዎች ላይ እንዲደረግላቸው የምትፈልጉትን የምታደርጉ ሕግና ነቢያት የትእዛዛት ሁሉ ማጠቃለያ ይሄ ነው። ሰዎች ሊያደርጉላችሁ የምትፈልጉትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው ነው። ወደ ሕይወት የሚወስደው ደጅ ጠባብ መንገዱም አስቸጋሪ ነው፣ የሚያገኙት ጥቂቶች ናቸው። እነዚህ እውነታዎች ናቸው። ከፍሬያቸው ታውቋቸዋላችሁ። መልካም ፍሬ ሁሉ መልካም ዛፍ ያደርጋል ያፈራል፣ ክፉም ፍሬ ክፉ ፍሬ ያደርጋል። መልካም ፍሬ የማያደርግ ሁሉ ይቆረጣል፣ ወደ እሳትም ይጣላል። መልካም ፍሬ ካላፈራ ወደ እሳት ይጣላል። አሁን ከዚህ ጋር የሚመሳሰል ሐሳብ ምንድነው?
ጸሎት የእግዚአብሔር በር እንደማንኳኳት ነው። ከእግዚአብሔር ጋር ያለው ግንኙነት ልጅ ከአባቱ ጋር ያለውን ግንኙነት ይመስላል ስናነብ የምናገኘው። መንፈሳዊ ህይወት እንደ ጠባብ በር ነው፣ አስቸጋሪ መንገድ ነው። ቀኝን ሲመታ ግራህን ስጥ የሚል፣ ጾም፣ ጸልይ፣ ስገድ፣ መጽውት የሚል፣ እንዲሁ ዝም ብለህ ዘና እያልክ ኑር ብቻ ማይል፣ በዛ በመጾም በመጸለይ በመስገድ ውስጥ እግዚአብሔርን መምሰልን ተለማመድ የሚል ይቅርታ ነው መንፈሳዊ ህይወት። ስለዚህ ሐሰተኞች ነቢያት ማወቅ የበግ ለምድ ለብሰው የሚመጡ ያ ማለት ምንድነው? በግ ሳይሆኑ በግን ተመሳስለው የሚገኙ ሰዎች እንደሚመጡ የሚነገር። ስለዚህ ከነዛ ጋር ያመሳሰሉ ማየት ነው ማለት ነው። ሌሎችንም እንደዚሁ እያደረጋችሁ ማንበብ ነው ማለት ነው። ይሄ ሌላኛው የማጥናት መንገድ ነው። ሌላ ደግሞ ትንሽ አሁን ደግሞ ረቀቅ ወይም ደግሞ ከበድ ወዳለው የማጥናት መንገድ ስንሄድ ስነ ስርዓቶችና ዶግማዎችን የሚያስተምሩን ሐሳቦችን እናገኛለን። ደግሞ በመናነብበት ውስጥ አንዳንድ ዶግማ የሚነግሩን ጽሁፎች አሉ። ለምሳሌ የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ብታነቡ ጌታችን ኢየሱስ ክርስቶስ በፊልጶስ ቂሳሪያ ሀገር ላይ ሆኖ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል እያለ ሲጠይቃቸው ነበር። ይሄን ብዙ ጊዜ ሲተረክ ስለምትሰሙት አላነብላችሁም። ግን አንዳንዱ መጥምቁ ዮሐንስ ነው፣ አንዳንዱም ኤልያስ ነው፣ አንዳንዱም ኤርሚያስ ነው፣ አንዳንዱም ከነቢያት አንዱ ነው የሚሉ አሉ እያሉ ይመልሱለት ነው። እናንተ ማን ትሉኛላችሁ ሲል አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ቅዱስ ጴጥሮስ መልሶለታል። ስለዚህ ጌታችን ኢየሱስ ክርስቶስ ምን አለው? የዮና ልጅ ስምዖን ሆይ በሰማይ ያለ አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግስተ ሰማያትን መክፈቻ ቁልፍ ሰጥቻለሁ። በምድር የምታስረው ሁሉ በሰማይ ታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎች ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጽላቸው ጀመር። ጴጥሮስም ወደ እርሱ ቀርቦ አይሆንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመር። እርሱ ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። አሁን እዚህ ውስጥ ዶግማ የሆኑ ሐሳቦችን ማግኘት እንችላለን። ዶግማ ትምህርቶችን ምን? ለምሳሌ የሰው ልጅ ተብሎ ተጠርቷል፣ የእግዚአብሔር ልጅ ተብሎ ተጠርቷል። በውስጡ እንዴት ስለ አብ ስለ ወልድ ስለ መንፈስ ቅዱስ እንዴት እንደተነገረ አስተውሉ። ማነኝ እኔ ሲላቸው አንተ ክርስቶስ አለው። የሕያው አለው። ሕያው ማለት ምን ማለት ነው? ሕይወት ያለው ማለት ነው። የአብና የወልድ የመንፈስ ቅዱስ ሕይወታቸው ነው። ስለዚህ የሕያው ሲለው ሕይወታቸውን መንፈስ ቅዱስን ነው የሚገልጸው። የሕያው የእግዚአብሔር አብ ልጅ ነህ፣ የእግዚአብሔር ልጅ ነህ። ስለዚህ ለአብ ልጅ ሕይወታቸው መንፈስ ቅዱስ፣ አንተ ክርስቶስ ብሎ ደግሞ የሱን የክርስቶስን ወልድን ይጠቅሳል። ይህንን አለው ታዲያ ጌታችን ኢየሱስ ክርስቶስ ስጋና ደም አልገለጠልህም። አሁንም እዚህ ጋር ዶግማ ምንድነው የምናገኘው? ሃይማኖት ከእግዚአብሔር የተሰጠ ነው እንጂ ከሰው የተገኘ አይደለም። ሃይማኖት የተገለጠ ነው፣ መገለጥ ነው። በመገለጥ የተገኘች ናት ቤተክርስቲያን እንጂ ሃይማኖት እንጂ በሰዎች የመሰረቱት ወይም ያቋቋሙት ነገር አይደለም። እግዚአብሔር ራሱን የገለጠበት መንገድ ነው ሃይማኖት። ለዚህ ነው የይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ አንድ ጊዜ
ለቅዱሳን ፈጽማ ስለተሰጠች ሃይማኖት እንድትጋደሉ እመክራችኋለሁ የሚለው አንድ ጊዜ ስለተሰጠች ሃይማኖት የተሰጠ ነው ሃይማኖት ለዚህ ነው ስጋና ደም ይህንን አልገለጠልህም ይለዋል አንተ ክርስቶስ የሕያው የእግዚአብሔር ልጅ አሁን የእግዚአብሔር ልጅ የሰው ልጅ ነው ማለት ምን ማለት ነው የማርያም ልጅ የአብ ልጅ ነው ማለት ነው አየ የማርያም ልጅ የአብ ልጅ የማርያም ልጅ ነው ማለት ነው ከሁለት አካል አንድ አካል ነው ማለት ነው ሁለት ሰዎችን እየጠራ አይደለም አንተ ይለዋል አንድ መሆኑን አንተ ክርስቶስ ክርስቶስ ስንል ክርስቶስ ማለት የተቀባ ማለት ነው ቅቡ አሁን መቀባት የሚለው ቅባት ቅቡና ቀቢ አለ ተቀቢ ቀቢና ቅባት አለ ይሄ የአብ የወልድ የመንፈስ ቅዱስን ነገር የሚናገር ነው ክርስቶስ ስንል ራሱ ክርስቶስ ስንል የባህሪ አምላክነቱን የሚያስረዳ ነው ብዙ ጊዜ አይሁድ ክርስቶስ የሚለውን ነገር በጣም ነው የሚፈሩት አምላክነቱን ይበልጥ የሚያስረዳ ስም ነው ክርስቶስ ኢየሱስ ክርስቶስ እንላለን ክርስቶስ የሚለው አምላክነቱን ይበልጥ የሚገልጽ ስም ነው ኢየሱስ የሚለው ደግሞ ሰው ሆኖ መገለጡን መንጣቱን እግዚአብሔር ከኛ ጋር መሆኑን የሚያሳይ መድኃኒታችን መሆኑን የሚገልጽ ስም ነው አሁን ከዚህ ውስጥ ዶግማ ነው ምን እያገኘን ያለነው እዚህ የአብ ልጅ ተዋህዶን እየነገረን ነው ማለት ነው ተዋህዶን እያስረዳን ነው ማለት ነው ከዚያስ የቤተ ክርስቲያንን መሰረት እየነገረው ነው ግን ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 20 ላይ ምን አለ በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል የማዕዘኑ ራስ ኢየሱስ ክርስቶስ ነው ይላል የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው ይላል ስለዚህ በሐዋርያትና በነቢያት መሰረትነትና ታንጻችኋል ለሚለው አንተ ጴጥሮስ ፔትሮሎጂ ማለት አሁን ብዙ ጊዜ ስለ ድንጋይ ምናምን ስለ አለት የሚያጠናው ነው ከፒተር ከሚለው ጋር የሚሄድ እና አንተ ጴጥሮስ አየ ባንተ አለትነት ላይ ቤተክርስቲያን እንሰራታለሁ አለው የሐዋርያት መሰረት በሐዋርያት መሰረትነት ላይ የተሰራች ናት ቤተክርስቲያን በነቢያት መሰረትነት ላይ ስለተሰራች በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል የማዕዘኑ ራስ የምንጋጠምበት ህዝብና አህዛብ አንድ የሚሆንበት ክርስቶስ ነው የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው ይላል ስለዚህ አሁን ከዚህ ውስጥ የምናገኘው ዶግማ ነገር አለው ማለት ነው ዶግማ የሆነ ማን ይሉኛል ሲላቸው የሚጠሩት በሙሉ ፍጡርን ነው ኤልያስ ነው ኤርሚያስ ነው ከነቢያት አንዱ ነው መጥምቁ ዮሐንስ ነው እያሉ እነዚህ ሁሉ የሚጠሩት ፍጡርን ነው እናንተ ግን ማን ነው የምትሉኝ ሲላቸው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው ይሄ የሚያሳየው ነገር የተዋህዶን ነገር ይበልጥ እንድንረዳ የሚያደርገን ነውና የመለኮታዊ መገለጥ የእግዚአብሔር ስራ መሆኑን እንድናውቅ እግዚአብሔር ራሱን የገለጠልን መሆኑን እንድንረዳ የሚያደርግ ነው ማለት ነው ኦርቶዶክሳዊት ቤተክርስቲያን ይህንን እንደዚያ ብላ የምታምነው ከእግዚአብሔር የተሰጠ ነው መገለጥ ነው ብላ የምታምነው ለዚያ ነውና ክፎች ሰዎች አይችሏትም የዘላለም አይቃወሟትም የገሃነም ደጆች አይችሏትም ያለ ቤተክርስቲያን የመዳናችን ነገር ነው ሌላው ቤተክርስቲያን የሚለውን ቃል ጌታችን ኢየሱስ ክርስቶስ ለመጀመሪያ ጊዜ የጠራው እዚህ ምዕራፍ ላይ ነው ከዚህ በፊት ቤተክርስቲያን የሚለውን ቃል ተጠቅሞ አያውቅም ወይም ተጽፎ አያውቅም ለዚህ ላይ ነው ጌታችን ኢየሱስ ክርስቶስ ለመጀመሪያ ጊዜ ቤተክርስቲያን ብሎ የተናገረው በአንተ መሰረትነት ላይ የሐዋርያት ጉባኤ የቅዱሳን ጉባኤ የምዕመናን ጉባኤ ናት ቤተክርስቲያን በአንድም የህንጻም ቤተ መቅደስ ቤተክርስቲያን እንዳለ የምዕመናን ጉባኤም አንድ ቤተክርስቲያን ነው ስለዚህ ያንን የሚያስረዳ ነው ሌላስ ምን አለው እዚህ ውስጥ የክህነት ትምህርት አለው ምን ያሰርከው የታሰረ ይሆናል የፈታው የተፈታ ይሆናል እዚህ ብቻ ነው የተናገረ ይሄንን አይደለም የዮሐንስ ወንጌል ምዕራፍ 20 ላይም ደግሞለታል ለሱ ብቻ አይደለም ለ12ቱ ደቀ መዛሙርት መስክሮላቸዋል ማቴዎስ 18ም ላይ ይሄንን ሐሳብ ነግሯቸዋል ለማ ለ12 ሐዋርያት ብቻ ለሁሉም ህዝብ በሙሉ አይደለም በመድር ያሰራችሁት በሰማይ ታሰረ ይሆናል በመድር የፈታችሁት በሰማይ ተፈታ ይሆናል ሌላ ምናል ኃጢአታቸውን የያዛችሁባቸው በሰማይም ይያዝባቸዋል በመድር ኃጢአታቸውን ይቅር ያላችኋቸው በሰማይ ኃጢአታቸው ይቅርላችኋል ያለ ስልጣነ ክህነትን ሰጥቷል ይሄ ዶግማ ነው ንስሐ በመግባት
የሰው ልጅ የዘላለም ሕይወት የሚያገኝበት ኃጢያቱ እንደሚሰረይለት የሚታወቅበት ኃጢያቱ እንዲፈታ ፍትሐት እንዲያገኝ የኃጢያቱን ስርየት እንዲያገኝ የሚሆንበት መንገድ እንዳለ እዚሁ ማቴዎስ ምዕራፍ 16 ላይ የተናገረው ላይ እናገኛለን። ስለዚህ አንደኛ ዮሐንስ ምዕራፍ 5 ከቁጥር 14 ጀምሮ ምን ይላል? ሞት የሚገባው ኃጢያት አለ ለእርሱ እንድትለምኑ አልልም፣ ሞት የማይገባው ኃጢያት አለ ለእርሱ ግን ለምኑ ይላል። ጸሎት አድርጉ። አሁን እንደዚህ ካህናት አባቶቻችን እንዲጸልዩ እንዲመክሩ እንዲገስጹ ሞት የሚገባውን ኃጢያት ሞት የማይገባውን ኃጢያት ሃይማኖቱን ያልካደ መንፈስ ቅዱስን ያልሰደበ ቢኖር ለሱ ጸሎት እንዲደረግለት ነው። ስለዚህ እንዲህ አይነት ትምህርቶች አሉት። ሌላስ ጴጥሮስ ምን አለው? አንተ ሰይጣን አለው። እዛ ላይ አሞግሶት እዚህ ጋር ደግሞ ወቀሰው። ስናገኝ ትክክል ስንሆን እንሞገስ፣ ትክክለኛ ዋጋ ይሰጠናል። ስንሳሳት ደግሞ ወጊድ አንተ ሰይጣን። ለምን? ክርስቶስ የመጣው ዓለምን ሊያድን ነው። ጴጥሮስ ግን አይሆንብህ፣ በፍጹም አይደረግብህ አለ። በመሞት በኩል ነው ክርስቶስ ዓለምን ሊያድን የመጣው። ስለዚህ ከመንገድ ያታደናቅፈኝ ወጊድ አንተ ሰይጣን አለ። ጴጥሮስ ሰይጣን ሆኖ አይደለም፣ ግን በጴጥሮስ ላይ ይሄ ሐሳብ የሰይጣን ስለሆነ ነው። አንዳንድ ሰዎች ገድለ ተክለ ሃይማኖት ላይ እንደው ጻድቁ እንደው ሰይጣንን ይዘውት እንዲህ ያደረጉት ሲባል ሲሰሙ እንዴት ሰይጣንን ይዙታል? አይደለም፣ ሰውየው ነው ሰይጣን የተባለው። መናፍስት ሲዋሃዳቸው ሰዎች ባህሪያቸው ራሱ ወደ ሰይጣናዊ ባህሪነት ስለሚለወጥ ነው። እንደዛ አይነቱን ሰው ነው አቡነ ተክለ ሃይማኖት አሳምነው ወደ እምነት ውስጥ አምጥተው ለጽድቅ ያበቁት። የርኩስ መንፈስ እንደ ዛር አይነት ራስ አንድ በነገራችን ላይ ሰይጣን እየተዋሃዳቸው እስከ መርቀቅ ድረስ የሚደርሱ እንዲህ ያሉ ሰዎች አሉ። ባህሪያቸው እየተለወጠ ለማንኛውም ወደዛ ለመሄድ አይደለምና ዞሮ ለማንሳት የፈለኩት ምንድነው እንዲህ ያሉ ነጥቦች ዶግማዎችን የሚያስተምሩ ትምህርቶች መኖሩን እንድንረዳ የሚያደርጉን ናቸው ለማለት ነው። ሌላው አንዳንድ ነገር ደግሞ ሌላ የማጥናት መንገድ እርሶ ቢሆኑ ምን ያደርጋሉ ወይም እኔ ብሆን ምን አደርጋለሁ፣ እኔ በሱ ጫማ ብሆን ምን አደርጋለሁ ብሎ መጠየቅ ነው። እኔ በሱ ጫማ ብሆን ምንድን ነበር ማደርገው የሚለውን ሐሳብ ማሰብ ነው። እኔ በሱ ጫማ ብሆን፣ እኔ በሷ ጫማ ብሆን፣ እኔ በእነሱ ጫማ ብሆን ምን አደርግ ነበር የሚለውን ሐሳብ በመጠየቅ የምንማርበት ነው። ውስጣችን ላይ ቃሉ እንዲቀር እንዲህ ተብሎ ተጽፏል የሚለው ነገር አእምሯችን ላይ እንዲቀመጥ ለማድረግ የምንችልበት። ለምሳሌ የዮሐንስ ወንጌል ምዕራፍ 8 ከቁጥር 2 እስከ 11 ምታቁት ነው ታሪኩ። በድንጋይ እንድትወገር የፈረዱባት ሴት ናት። ታሪኩን በማብራራት ጊዜ ከመጨረስ አጭር ስለሆነ ላንብብላችሁ። ከቁጥር 2 እስከ 11 ነው። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ወደ እርሱ መጡ፣ ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ታመነዝር ተገኝታ ተያዘች፣ ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን፣ አንተ ስለርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰውም በጠየቁት ጊዜ ግን ቀና ብሎ ከናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞቹ አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረዱብሽስ የሉምን አላት። እርሷም ጌታ ሆይ አንድስ እንኳን አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ አሁን ጀምሮ ደግመሽ ኃጢአት አትስሪ አላት ይላል።
አሁን እዚህ ውስጥ የዚህ አይነቱ እኔ በዚያ ጫማ ብሆን ብሎ ለማጥናት በዚህ አይነቱ ጥናት ውስጥ የመጀመሪያው የምናደርገው ምንድነው ዋና ገጸ ባህሪያቱን እናወጣለን ዋናዎቹ ለምሳሌ በዚህ ታሪክ ውስጥ ማን ነው በዋናነት ታሪኩ ላይ ያለው ጌታችን ኢየሱስ ክርስቶስ ሌላስ ኃጢያተኛዋ ሴት ሌላስ ጻፎችና ፈሪሳውያን ሌላስ የተሰበሰቡት ጉባኤስ ሌላስ የጌታችን ኢየሱስ ክርስቶስ ደቀ መዛሙርት እያስተማራቸው ስለነበረ እነዚህ አሉ አሁን ራሳችንን ስንጠይቅ ክብር ይግባውና ራሳችንን ስንጠይቅ እንደ አንድ ሰው ብንሆን እኔ በጌታችን በኢየሱስ ክርስቶስ ቦታ ብሆን የሕጉ አስጠባቂ አላፊ አለቃ ተደርጌ ተሾምኩ ብሆንና እኔ ብሆን ምን አደርጋለሁ ብሎ ማሰብ ምን አደርግ ነበር አሁን እኔ ፊት መጣው እኔ የክፍል አለቃ ብሆን እኔ መስሪያ ቤት አለቃ ብሆን እኔ የሰንበት ትምህርት ቤት ኃላፊ ብሆን እኔ እንደዚህ ብሆን ብለን ራሳችን ጋር ማገናኘት እንደምንችለው ማለት ነው ምን አደርግ ነበር ምናልባት ሕጉ እንዲጠበቅ ለማድረግ ስል ልቤ ጨካኝ ደንዳና ስለሆነ አይ ሕግማ ከሚጣስ ትወገር እል ነበር ሊሆን ነበር አይ እኔ የመጣሁት ለማስተማር ብቻ ነው እኔ የመጣሁት የተሾምኩት ለማስተዳደር ብቻ ነው እንጂ እንደዚህ አይነት ፍርድ ለመፍረድ አይደለም እንደምታደርጉ አድርጉ አያገባኝም ሊሆን ነበር ምናልባት የነሱን ክስ ፈርቼ አይ እንደዚህ ብላቸውማ እኔን ራሱን ይታዘቡኛል ይቀየሙኛል አይ በቃ እነሱን ቅር ከሚላቸው መጠነኛው ግረቱ ገሯል ሊሆን እንዲህ ያሉ ይጠየቃል ማለት ነው አይ ገጸ ባህሪውን መጀመሪያ ገጸ ባህሪያቱን ስላወጣን ነው ለምሳሌ በኃጢያተኛዋ ሴት ጫማ ውስጥ ብሆንስ ምን ታደርጉ ነበር በዚህ ሴት ጫማ ውስጥ ብትሆኑ በዚህ ሴት ውስጥ ብትሆኑ እናንተ ብትሆኑ እቺ ሴት ምን ታደርጉ ነበር እንደው በስማ ከሰዎች ከሞት ከእንደዚህ አይነት አፍረት በጣም ነበር ማፍረው ሰው ፊት እንደዚህ ስዋረድ ምን እንደው የሰራ ብሞት ይሻለኛል ምን አለ እዚህ ኃጢአት ውስጥ ባልገባው ሊሆን አይ ልክ ተከሰሽ ስቀር አውሻታቸው ነው እኔ ንጹህ ነኝ እያልኩ ለፈልፍ ይሆን ክርስቶስ ፊት በሆነ ኖሮ በሷ ፊት አትስማቸው ውሸታቸው ነው ብዬ እውነት የሰራውትን ኃጢአት ሁሉም በሚመረምር ጌታ ፊት ሆኜ እክድ ይሆን ወይስ ገና እነዚህ ሰዎች መተው እሱ ፊት ሲያቀርቡኝ ለማምለጥ ሞክር ይሆን እንደዚህ ሁሉ ሰው ሲጠላኝ ራሴን መጣላ ይሆን የፈጠረኝን አምላክ ሁሉ እስከራሳ ድረስ ራሴን መጣላ ይሆን አይ እኔ አስደሳች ፍጻሜውን አስቤው አላውቅም ነበርና በህይወቴ ሁሉ ክርስቶስን ከእንግዲህ በኋላ ተከትዬ መሄድ ነው ያለብኝ ምክንያቱም ፍጹም ምሕረት አድርጎልኛል በየእምል ሰው ሆነ ነኝ ራስን በዚያ ጫማ ውስጥ ከቶ ማሰብ ነው ምሳሌ ፈሪሳውያን ወይም ጸሐፍትን በሆንስ ኖሮ ነው ጌታ ኢየሱስን እሱ የሚነግረኝን ጌታ ኢየሱስ ክርስቶስ የሚነግረኝን ሳልሰማ በድንጋይ ወግሬ ራሴ በድንጋይ ወግረና የምን እሱ ፊት ማቅረብ ነው አይሆንም ቢለኝ ራሱን እንፈርድባት ይሆንኛ አይ ለጊዜው እሱ ፊት እሺ ብለን ወስደን በድብቅ እንመታት ይሆን እኛ በእነሱ ጫማ ውስጥ ብንሆን አይ መጀመሪያውኑ ጌታችን ኢየሱስ ክርስቶስን በእንደዚህ አይነት መንገድ መቃወም ማንፈልግ ሰዎች እንሆን አይ እንኳን አልቃወምም ምክንያቱም ይሄ ሁሉ ተአምር ሲያደርግ ይሄንን ሁሉ ትምህርት ሲያስተምር እኔ በአብርሃም ዘመን ነበርኩ እያለ አምላክነቱን እየገለጸ ቃል ስጋ ሆኖ የመጣ እሱን እንዴት በሱ ፊት ቀርቤ ንገራት ቢያልጠይቅም እሱንም ልፈትነው አልቀርብም ነበር እኔ በእነሱ እጅጉ በእነሱ ጫማ ብሆን እንላለን ወይንስ አይ እንደነሱ እኛም ፈትነን ለብሔራዊ ስሜታችን ስንል እሱንማ መቃወም አለብን እኛ እንደጠበቅነው አልመጣም ብለን እንል ይሆን
ምንድን ነበርኛ ብንሆን በእነሱ ጫማ ውስጥ የምናደርገው? በህዝቡ ጫማ ውስጥ ብንሆን ምን እናደርግ ነበር? አይ እንዴት ዝም ይላል? መውገር ነበረበት እንል ነበር። ስለዚህ እንዲህ በሆንስ እያልን በዛ ጫማ ውስጥ ብንሆንስ እያልን እናስባለን። ለምሳሌ አሁን በጣም ጥሩ ምሳሌ ልንገራችሁ፣ ጥሩ መለማመጃ የኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 10 አንብቡ። አሁን እዚህ አላነብላችሁ፣ ታሪኩን ታውቁታላችሁ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 10 ድረስ በዚያ ታሪክ ውስጥ ዋና ተዋናያን ማን ናቸው? አዳም፣ ሔዋን፣ እባብ፣ እግዚአብሔር አምላካችን። ክብር ለእርሱ ይሁንና እግዚአብሔር አምላካችን። እዚህ በአዳም ጫማ ውስጥ በሆን ምን አደርግ ነበር? አይ እንዴ ይቺ ተራ እባብ የመከረችሽን ትሰሚያለሽ እንዴ? አንቺ ሔዋን አትስሚ እንዴ? እግዚአብሔርን የሚያክል ጌታ ነግሮን አንድ ተራ እባብ ከኛ የምታንስ እኛ ስም ያወጣንላት እሷ የመከረችንን እንሰማለን? አይ አይቻልም ሊሆን። አይ ሔዋን ልክ ነሽ ሔዋን፣ እንደውም እንዳያመልጠን ልክ እንዳንቺ እንዳልሽው ብለን እንደ አዳም ሆነን እንገኝ ይሆን? ምን እናደርግ ነበር በአዳም ጫማ ውስጥ ብንሆን? ነው ሔዋን እስኪ አንቺ ቢና ቼክ ላርግሽ እስኪ ብለን እንል ይሆን? አይ አብረሽ አልበላም፣ አንቺ ብቻሽን ቢና ልይሽ፣ አንቺ ስትለወጭ ልይሽና አምላክ ስትሆኚ ከዛ ቀጥሎ ነው የምበላለው ነው ሊሆን። ምን ልነበር እኔ ብሆን በአዳም ውስጥ? አይ ሔዋንን ወይም ደግሞ እባብን እስኪ አንተ ብላና አሳየኝና ከዛ እኔ እበላለሁ ልበለው ይሆን? አሁን ዝም ብለን አዳምና ሔዋንን መውቀስ ሳይሆን እኛ ራሳችን አዳምና ሔዋን ነን። በነገራችን ላይ አዳምና ሔዋን አትብሉ የተባሉትን ነበር የበሉት። አሁን ደግሞ አትብሉ ሲባሉ በሉ። አሁን ደግሞ እኛ ደግሞ በዚህ ዘመን ደግሞ ጌታችን ኢየሱስ ክርስቶስ መጣና በመብል ምክንያት እሺ ካሁን በፊት እንዲሁ ተከሰተ። አሁን ደግሞ ይሄው ስጋዬ ይሄው ደሜ አሁን ደግሞ ብሉ እሺ አለ። አይ እኛ ደግሞ እንደ አዳምና እንደ ሔዋን ሆነን አሁን ደግሞ ምን እንላለን? ብሉ ነው ያለን። አይ አንበላም እያልን ነው እኮ አሁን እኛ። እነሱ አትብሉ ሲባሉ እንበላለን አሉ በሉ። አሁን ደግሞ እኛ ብሉ ስንባል ደግሞ እንደነሱ ነን እኛ መልሰን አይ አንበላም። አሁን እንዲህ ቢሆንስ እያሉ መጠየቁ ቆንጆ ነው ማለት ነው። አይ ወደ እግዚአብሔር ሮጬ ጠይቅ ነበር እኔ አዳም ቢያደርገኝ እኔ እንዴ ብላ ሲለኝ እባብ አይ ቆይ አንዴ እባብ ሄጄ ላማክረው እግዚአብሔር ለምን መጀመሪያው አልነገረንም? አይ መልካም ቢሆን ኖሮ ለኛማ ይነግረን ነበር። ስለዚህ አይ እኔ እሱ ስላልነገረኝ አልቀበልም ይሄን ሐሳብ እል ነበር ወይስ ምንድን ነበር እኔ የማደርገው? ሔዋንንስ ብሆን ሐሳብ ሲሰጠኝ ብቻዬን አግኝተኝ ስላማከርከኝ ነው አይደል እባብ? መጀመሪያ እስኪ ከአዳም ጋር መክረንበት ሌላ ቀን እነግርሃለሁ እለው ይሆን ነው? እንደ ሔዋን አደርግ ይሆን እኔ የተሻለ ክብር ለማግኘት? አሁን እንደዚህ አይደለም ሰው ሁሉ። በነገራችን ላይ ኃጢአት የሚሰራው እኮ የተሻለ ነገር የምናገኝ ስለሚመስለን ነው። የሚቀጥለው ኃጢአት ሁሉ ጊዜ የተሻለ ነገር የምናገኝ ሁሌም የተሻለ ነገር የምናገኝ ዓለም እንዲህ ነው የሚያጓጓት። ሁሌም የተሻለ ነገር እንደምናገኝ ነው እንጂ አይ አሁን ያለበት ጥፋት ነው አይልም። እና በሔዋን ጫማ ብንሆን ምን እናደርግ ነበር? እግዚአብሔር ልጠይቅ እንል ነበር? እባብን እንንቅ ነበር? አይ ዘርበል ከኔ ጋር ማናወራ አንተ የበታች ፍጥረት ከኔ ጋር ማውራት ማትችልም እለው ይሆን? አይ ከእግዚአብሔር ምክርማ የእባብ ምክር አይበልጥም፣ የእግዚአብሔር ምክር ነው የሚበልጠው። ሁሉን ሰጠኝ፣ ሁሉን ነገር አድርጎልኝ እንዴት እግዚአብሔርን እከዳዋለሁ እንል ይሆን? ምንድን ነበር የምናደርገው እኛ ብንሆን በቦታው በዛ ታሪኩ ላይ እኛ ብንሆን ምን እናደርግ ነበር እያሉ ማጥናት ነው። እግዚአብሔርስ ብንሆን ምን እናደርግ ነበር? ብትበሉ ትሞታላችሁ ብለን ተናግሮ
ስለዚህ እግዚአብሔር ቸር እንደሆነ ደግሞ እውነተኛ ፈራጅ ነው ደግሞ እውነተኛ ፈራጅነቱን ከፈረደ በኋላ በእውነተኛ በቸርነቱ ደግሞ ሰው ሆኖ አዳናቸው ስለዚህ እንዲህ ቢሆንስ እያሉ ዋና ተዋናያኖቹን ካወጡ በኋላ ጥያቄ እየጠየቁ መልስ የሚመለሱበት ሂደት ነው ወስብሐት ለእግዚአብሔር